ይሄንን አሜሪካም ሀገር ይሄ ምርጫ ቢቀርብ ሰው ባርነት አይልም። እዚህ ጀርመን ሀገር ባርነት ወይስ ነፃነት ቢባል አይልም። ነፃነት ነው የሚመርጠው ሰው። የሚታወቅ መሆን የነበረበት ከኢትዮጵያ ጋር ትኖራላችሁ ወይስ ለብቻችሁ ሀገር ትሆናላችሁ ሲባል ያኔ ምርጫ ይሆን ነበረ። ግን ሰውን ነፃነት ወይስ ብርነት ባርነት የሚል ጽናት በትግርኛ ነው። ብርናት ደግሞ ባርነት ነው። ሐርነት ወይ ባርነት በቃ እንደዚህ በትግርኛ ቀረበላቸው። 1% ነው 2% የሚሆነው ህዝብ ይሄ ባርነት ከኢትዮጵያ ጋር መኖር ከሆነ ባርነት ብለው ጻፉ። 98 ይሁን 99 ከመቶ ኤርትራዊ ደግሞ ንጽናት አለ። ንጽናትን ውድብና ሀገሪትነ ኤርትራ ብለው ያው ነፃነታቸውን መረጡ። መሀል ሀገር የነበሩትም እንደነ ገብረ ትንሳኤ ኬክ ቤት እንደነማ የመሳሰሉት በኢትዮጵያ ጋራጅ ምን የነበራቸው በሙሉ በቃ ፈነጠዙ። ኢትዮጵያ ያላቸውን እንጀራ ደፍተው ሄዱ። መሶቡን ደፍተው በርግጫ ብለው ወርቅ ሊዝቁ ሀብታም ሊሆኑ ወደ ኤርትራ ሄዱ። ደውም እዛ ሄደው እኔ ነኝ ኢትዮጵያውያንን በሹካ መብላት ያለማመድኳቸው ብለው እውነት እንትናሉ። ለነገሩ እውነታቸው ነው። እኛ ኢትዮጵያውያንን ኢትዮጵያን የምንበላው ከተፈጥሮ ጋር በእጃችን ነው የምንበላው። እጃችን እንታጠባለን፣ እጃችን እንጠቃለን። እንጀራውን ስንነካው ስሜት አለን፣ ወጡን ስንነካው ስሜት አለው። እጃችን አምጥቶ በስሜት ነው ለአፋችን የሚያቀብለው ለከንፈራችን፣ ከዛ በስሜት ነው የሚዋጠው ምናምን። ነገር ግን የኤርትራውያኑ እውነት ነው፣ እነሱም እንደኛ ነበሩ። ነገር ግን ጣሊያን ሄደችና ስሜታቸውን ገፋ፣ ስሜት አልባ አረገቻቸውና በብረት እንዲበሉ አረገቻቸው። በብረት ጠቅልለው ፓስታ ይበላሉ። ከዛ ብረት ነው ይዞላቸው የሚመጣው፣ የሚገባው የብረት ስሜት ነው። ከዛ ብረት የዋጡ ሰዎች ደግሞ ተነስተው ዘራፍ ነው ብቻ ብረት ነው። አይታችሁ እንደሆነ የኤርትራና የትግሬ ፊልማቸው የመጨረሻ ፊልማቸው እንዘፍ ነው። ክላሽ ተሸክሞ ተራራ ላይ ወድ ጀጋኑ ቁንጦሽ እንጦሽ ነው። ይሄ ከምንድን ነው የሚመጣው? ከብረት ነው የሚመጣው። በሹካ የሚበላ ሰው እንደዛ ነው የሚሉት። እንግዲህ ሰምቼ ነው። ያው እንደምትመለከቱት ነጠላቸውን አዘቅዝቀው ገብተው ባርነት ወይስ ነፃነት አሉ። ግብፃውያኑ ከበዋቸው። ይሄ የተንቤን ሰው ነው። ይሄ ኢትዮጵያዊ ነው ኢሳያስ አፈወርቄ። እሱም ይኸው ነፃነት ብሎ መረጠ። ከዛ በእውነት የተባበሩት መንግስታትም እንደምታዩት ሪፈረንደሙ ትክክል ነው አለ። ከዛ ከውሃው ጋር ቅፍፍ አድርገው ወሰዷት ማለት ነው። አሁን የኢትዮጵያ አምላክ ተመለከተ፣ ወደታች እንደዚህ ተመለከተና በኢትዮጵያ ላይ ግፍ ተሰርቷል፣ ቁማር ተጫውተዋል። ሁለቱ ትግሬዎች ተጠቃቅሰው፣ የኛው የአድዋ ትግሬ ኤርትራዊ ነው፣ ኢትዮጵያን እየመራ ነው። ተጠቃቅሰው ያደረጉትን አየ። ኤርትራ በአንድ ጊዜ በዓለም አቀፍ የገበያ የቡና ደረጃ 4ኛ ደረጃ ያዘች። በእውነት ኢትዮጵያ 6ኛ ሆነች። ቡና የምታመርተው ሀገር 6ኛ ሆነች። ቡና የማይበቅልባት ሀገር ደግሞ 4ኛ፣ እንደውም 3ኛውን ላወጣች። በእውነት በጣም ከባድ ነበር እና የጤፍ አምራች ላኪ፣ የበርበሬ አምራች ላኪ ሁላ ሆነች። በእውነት የኢትዮጵያ ሰው የላትም ኢትዮጵያ ብዙ ጊዜ ያው እግዚአብሔር ያያል ከታች አየ እና ሁለቱንም ትግሬዎች ተመለከተ እና ሴራቸውንም ተመለከተ። እንደምትመለከቱት ቅፍፍ አድርገው ከውሃው ጋር አራቁት። ኢትዮጵያ የሚባለውን አካል ከውሃው ጋር አራቁት። እንደው እኮ አይተንኮል እና ኢትዮጵያ ውሃውን እንደዚህ እያየች ምራቋን እያደረገች እየዋጠች በእውነት ተቀመጠች። እንደምትመለከቱት 40 ኪሎ ሜትር ላይ ለምን የዚህ የአድዋ ትግሬዎቹ እዚህ ኢትዮጵያን ይግጣሉ። ከዛ የአስመራ ትግሬዎችም ደግሞ ያው ተጠቃቅሰው እነዚህ እንትኖቹ ህዝቡ አይደለም ያው ላይ ያለው ጋጠ። እግዚአብሔር አየ እንደዚህ ተመለከተና አሃ አለ። በአብዛኛው ኤርትራም ያው አላህ አላቸው እግዚአብሔር አላቸው፣ ግን የሚበዛው እግዚአብሔር ነው። በኢትዮጵያም ያው እግዚአብሔር ይበዛል። አየና ሁለቱንም ቀጣቸው ማለት ሁለቱንም ትግሬዎች ቀጣቸው። ኤርትራ የተባለ ህዝብ በሀገሩ ተረጋግቶ እንዳይቀመጥ ሀገሬ ነው እንዳይል ያ ሁላ በለጽጋለው ሲንጋፖር ልሆን ነው ብሎ
በኢትዮጵያ ያለውን ሀብቱን፣ በኢትዮጵያ ያለ ንብረቱን፣ በኢትዮጵያ ያለ እንትኑን ረግጦ የሄደውን በሙሉ እዛ መከራ ረገጠው፣ ችግር ረገጠው፣ ደቆሰው። ታለቅ ኢንተርኔት የለ ስልክ የለም። ቁጭ ብሎ እዛ ሻይ እየጠጣ ኢትዮጵያ እየናፈቀችው እያለ በእውነት ብዙዎቹ ሞቱ። አዝናለሁ እኔ በጣም ለነሱ በጣም አዝናለሁ። ከዛ እዚህ ደግሞ የትግሬዎቹን የዚህ አድዋ ያሉትን ትግሬዎች ደግሞ እግዚአብሔር አያየና እንትና የቀሩ ኤርትራውያን ነበሩ ምስኪኖች፣ በእውነት በጣም ያሳዝኑኛል። እነዚህ የቀሩትን ኤርትራውያን ደግሞ ጦርነት አለና እግዚአብሔር ጦርነት አያስነሳም፣ ግን አስነሳ። በዛ ጊዜ አስነሳ። ከዛ ላይ ያሉትን ትግሬዎች እዚህ ኢትዮጵያ ውስጥ ያሉት ትግሬዎች የእያንዳንዱን ኤርትራዊ ሀብት ንብረት ተቀራመቱት። በእውነት ተቀራመቱት። እነዛን እየወሰዱ እየሞለጩ በእውነት ሰደዷቸው። እኔ በዛ ትዝ የሚለኝ ሄጄ ያስመለስናቸው ለማስመለስ ሄደን የጠየቅንላቸው ነበሩ። ቤተ ክህነት የጠየቀላቸው ነበሩ። አንፈልግም፣ ወደ ሀገራችን ነው የምንሄደው ምናምን። ሰንበት ተማሪ የነበሩ ምን የነበሩ አይተናል። ከዛ በኋላ ደግሞ ጦርነት ላይ ተሳትፈው ግራ እግራቸውን ተቆርጠው ክራንች ይዘው መሀል አዲስ አበባ ያየናቸዋል። በጤና ሄደው ኢትዮጵያ ረግመው የኢትዮጵያ ማዕድ ደፍተው። ይሄ በጣም ክፋት እኮ ነው በእውነት ይሄ ክፋት ነው። እንኳን እግዚአብሔር ሰይጣንን የሚያመልክ ሰው ሰይጣን ደስ ይለዋል ብዬ አላስብም። ኢትዮጵያን የመሰለች እናት፣ ኢትዮጵያን የመሰለች ሀገር መጫወቻ አድርገው ያው ግፍ መጣ። እነዚህ የኢትዮጵያ ትግሬዎቹ የቀሩት ማለት ነው የኤርትራውያኑን ሀብት ሙልጭ፣ ህንፃቸውን ሙልጭ፣ ጋራዣቸውን ሙልጭ፣ ቤታቸውን ሙልጭ። ከዛ ከአዲኳላ እነዛ ወደ አዲኳላ ሄዱ። እነዚህኛዎቹ ደግሞ ታዲ ምንትስ መጡ ማለት ነው። በቃ ቤታቸውን ያዙ። ሁለቱም ዱቄት ሆኑ ማለት ነው። ከዛ ኤርትራ የሄዱት ቤት ይውጡ የገቡት ሰዎች ዶላር እየከፈሉ ብር እየከፈሉ ለኤርትራ ጀነራሎች $8,000 ይከፍላሉ። ኢትዮጵያ ለመግባት ወይ ሱዳን ለመግባት ይከፍላሉ። ከሱዳን ትንሽ ቆይተው ደግሞ ወደ ደቡብ ሱዳን ወይም ደግሞ ወደ ግብፅ በፊት ግብፅ ነበር፣ በሲና በረሃ እስራኤል ነበር የሚገቡት። ብዙዎች ገብተዋል። ገሚሶቹ ደግሞ በሊቢያ አውሮፓ መጥተው ዛሬ እዚህ ጀርመን የስደተኛ ጣቢያ ስትሄዱ የስደተኛ ቋንቋዎች አሉ። ትግርኛ፣ አረብኛ ምናምን ነው ያለው። በቃ አውሮፓን አጥለቀለቁ። ግማሹ በሜክሲኮ ሄዶ ወጣ። ኤርትራ የሽማግሌዎች መቀመጫ ሆነች ማለት ነው። በዛም አለ በዛ አጸዷት፣ ኤርትራን አጸዷት በእውነት እና ታሳዝናለች። አሁን አሰብ ብትሄዱ ባዶ፣ ምንም ቤቶቹ ተሰርተው ባዶ ነው የሆነው። በኋላ ደግሞ እግዚአብሔር ቆየና እነዚህን የኢትዮጵያ ትግሬዎችን አየ፣ ተመለከተ። ኧረ ተው አላቸው። ተው እምቢ አሉ። በእውነት በጣም ቀበጡ። በጣም መሪዎቻቸው በጣም ልላሉ። ውሻ ሁላ ሽጉጥ እያስያዙ፣ አህያ ሽጉጥ እያስያዙ፣ ላም ሽጉጥ እያስያዙ፣ እናቶችም ደግሞ የትግሬ እናቶችም ደግሞ በስቴዲዮም እየተገኙ ሰይፍ ይዘው ምን ይዘው ጦር አውርዳሉ። በእውነት እንደ አፄ ልብነ ድንግል አሽኳለሉ። በእውነት የደርግ ወታደር ናቸው የተባሉ ቱታ የለበሱትን በመቀሌ ስቴዲዮም ጀርባቸውን እየረገጡ በአፍጢማቸው ይደፋል። አስመራም እንደዛው። አስመራም ላይ ልክ በዓላቸው ሲከበር የኢትዮጵያ ባንዲራ ይረገጣል። ከዛ በኋላ ደግሞ የደርግ ወታደር የተባሉ ይመታሉ። እነዚህኛዎቹም ትግሬዎች እንደዛ አደረጉ። በተለይ አሮጊቶቹ ደግሞ አሽኳለሉ። እንባር ተጋዳላይ አልበቃ ነው በእውነት አየ። እግዚአብሔር ይህንንም አየ፣ ተመለከተ። እንግዲህ እግዚአብሔር ሲቆጣ አርጩሜ ከሩቅ አይፈልግም፣ ከቅርብ ነው። ከዛው ብድግ ያደርግና ያሳደጉታል። አሳድገው ለቁም ነገር ያበቁታል። ምላጭ የአብርሃ ፋሚሊ ያሳደገው ነው። አብይ አህመድ አብርሃ ፋሚሊ ያሳደገው ነው እና እሱን አስነሳባቸው። እነሱም ወንዶኔንካን ሞክረን እንደ አባትህ ዚምባብዌ ነው የምንልክህ፣ ዚምባብዌ ነው የምንሰድህ ብለው እንዳያችሁት ያው የሆነው ሆነ። በእውነት የሆነው ሆነ። እዛ እግዚአብሔር በእውነት ፈረደ። ምን አደረገ? በሩን ዘጋ። ልጆቹን ሲወድ እንዲህ ነው የሚቀጣው እግዚአብሔር። በጣም እንዲህ ነው የሚቀጣው።
እና እነዚህ የኢትዮጵያ ትግሬዎችን ሰበሰበና ወደ ኤርትራም እንዳይሸሹ አደረገ። ወደ ሱዳንም እንዳይዘጋባቸው፣ ወደ ጎንደርም ወደ ወሎም እንዳይዘጉ፣ በዛ በአፋር በኩል ወደ ባህሩ እንኳን እንዳይሄዱ ዘጋና ያው እግዚአብሔር የሚወዱትን ይቀጣል፣ በጣም አድርጎ የሚወዳቸውን ይቀጣል። በር ዘግቶ 2 ዓመት ሙሉ በእውነት ቆነጠጣቸው። የእግዚአብሔር ቁጣ እንትን ካሉ ማለት ነው። እና አሁን ተንፍሰዋል፣ ግን ገና ነው፣ ብዙ አይደለም። ግን ትንሽ እንደ በፊቱ አይመስሉኝም። አሁን ብዙዎቹ ጸሎት ጀምረዋል፣ መዝሙር ጀምረዋል፣ ጎይታና ያቃል ማለት ጀምረዋል። እናቶች፣ የትግሬ እናቶች፣ የትግሬ አባቶች በፊትም እግዚአብሔር ያቃል አደይ ማርያም ምናምን ይላሉ። ይሄ የትግሬ የወያኔ ጄኔሬሽን ግን እግዚአብሔር የሚባል የተወ ጭፈራ፣ ዳንስ፣ መጠጥ፣ ስካር፣ ዝሙት፣ ርኩሰት የተሞላበት ነበረ። አሁን እግዚአብሔር ይመስገን ጸባይ አሳምረዋል። አንዳንዶቹም ነጠላ አድርገው ቁልቢ ሲሄዱ እያየናቸው ነው። ገብርኤል ሲሄዱ እያየናቸው ነው። እና ምስግና ይግባ ምናምን ሲሉ እያየናቸው ነው። ከልብ እንዲሆን በእውነት ከልብ እንዲሆን እኔ አመካሪ ሆኖ ይመጣሉ ማለት ነው። እነዚህ እስካሁን ጸጥ ብለው የነበሩት የኢትዮጵያ ትግሬዎች ወያኔዎቹ ሲነኩ ይመጣሉ ማለት ነው። በደንብ ስማ፣ በደንብ ዳውን ዳውን ኢትዮጵያ ያለ ትግሬ ሁሉ ዳውን ዳውን ኢትዮጵያ ያለ ትግሬ ሁሉ ከኢትዮጵያ በፊት እሱ ዳውን ዳውን ይላል። በቃ ምንም ጥርጥር የሌለው እኮ ነው። እዚህ መተህ ሌላ የማመቻመቻ ነገር አትንገረኝ። ዳውን ዳውን ኢትዮጵያ ያለ ኢትዮጵያን የረገመ በሙሉ ኢትዮጵያን የሰደበ በሙሉ ኢትዮጵያ ላይ ሴራ ያሴረ በሙሉ ነጭ በለው ጥቁር በለው አረብ በለው ዋጋውን ያገኛል። ዋጋውን ያገኛል። አንተ ቲክቶከር ብዛት ስላለ ዋይ ዋይ ስለምትል ሚዲያ ስላለ አይደለም። እኔ እውነቱን ነው የምነግርህ፣ እውነቱን ነው የምነግርህ። ከዛች ምድር ላይ እዛች ምድር ላይ ሴራ ያሴረ በሙሉ አቧራ ይውጠዋል፣ በረከት ያጣል፣ ረድኤት ያጣል፣ ተቅበዝባዥ ይሆናል፣ እረፍት ያጣል፣ ጤና ያጣል፣ ጤና ያጣል። በጃዋር ማየት ትችላላችሁ፣ እነ ጃዋር ማየት ትችላላችሁ፣ ሌሎቹንም መመልከት ትችላላችሁ። በጥልቀት ካላያችሁት ቁጭ ብላችሁ እንዲህ እውነት ነው እንዲህ ምናምን ካላላችሁት በስተቀር እንዲሁ አይገባ። እኔ አሁን የምናገረው ነገር የሚገባቸውን ሰዎች እውነት ነው ብለው በዚህ በመንፈሳዊ ዓለም ውስጥ ያሉ መረዳት ያላቸው ሰዎች እውነት ነው ይላል። ሌላ አሁን ቧልት ነው ይመስለው። አሁን የኤርትራ ትግሬ፣ የኢትዮጵያ ትግሬ፣ ኦሮሞ፣ አማራ ምናምን ስል እንዴት ዘር ያነሳል ምናምን ቤተ ክርስቲያንን ያሰድባል ምናምን ይለኛል። ቤተ ክርስቲያንንማ ባናቴ ያቆምከው አንተ አይደለ እንዴ? ታላቋን የቅዱስ ያሬድን ሀገር ያቺን ትልቋን ቤተ ክርስቲያን ከኢትዮጵያ ቤተ ክርስቲያን የገነጠልክ የለየህ ዱርዬና ዘማዊ ወሴዎችን አምጥተህ ጳጳስ አድርገህ የኢትዮጵያን ቤተ ክርስቲያን ያሰደብክ ሃይማኖት አልባ ትውልድ ያፈራህ አንተ እኮ ነህ። እንዴት ቤተ ክርስቲያን እናሰድባለሁ? እኔማ እየጀለጥኩ እኮ ነው። እኔማ እየነገርኩ እኮ ነው። ትቅበዘበዛለህ እያልኩ ነው። ገና ዋይ ዋይ ትላለህ እያልኩ ነው። ጆ ባይደን ብትል ፕሪቶሪያ ምናምን ብትል የለም እያልኩ ነው። ምንም የለም። ምንም መፍትሄው ምህረት መጠየቅ፣ ስህተታችንን አምነናል ብሎ ያ የኤርትራውም ትግሬ መመለስ አለበት። ይሄኛውም ትግሬ አደብ መግዛት አለበት። ኦሮሞም አደብ መግዛት አለበት። ያልበዛ የለም። ይሄ እኮ ኦሮሞ ሀገር ውስጥ ያለው ኦሮሞ ጠግቦ 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 ፈንድቶ የሚያደርገውን አሳጥቶት ነበረ ነው አለ። አላቸው ተመለከተ፣ ዋቀ ጉራቻቸው ተመለከተ፣ አየ። ኧረ ተው ኦሮሞ ጠግበሃል አለው። እምቢ አለ። ዛሬ ኦሮሞ የት ነው ያለው? ሶማሌላንድ የት ነው ያለው? ጅቡቲ የት ነው ያለው? የመን የት ነው ያለው? ሳውዲ አረቢያ ምን እያደረገ ሀገር አልባ ሆኑ። ወንዱ ሴቱ እያለ ስደት ላይ ነው ያለው። ኦሮሞ አልደለውም። ለምን? አያ ዋቀ ጉራቻም አየ ወደታች፣ ይቺን ሀገር አትንኩ አለ። እግዚአብሔርም አየ ወደታች፣ የለም አለ። ደግሞ አላሃቸውም አየ፣ የውሃቢም አላህ የእስላሞቹም አላህ ተመለከተ፣ የለም አለ። ለእነዚህ ዱላ አያስፈልግም ላንቀዥቅዣቸዋልና ይኸው በጀልባ ሞልቶ ግማሹ አሳ ይበለዋል፣ ግማሹ ባህር ይበለዋል፣ ግማሹ እዛ የመን መንደር መሰረተ። ኦሮሞ የመን ሄዶ መንደር መሰረተ። ጫካ ውስጥ ላስቲክ አድርጎ እዛ ቁጭ ብሎ ተንከራታች አደረገው። ይህ እኮ ቃይል የተረገመበት እርግማን እኮ ነው። ተቅበዝባዥ ሆነ ትኖራለህ
አለው እኮ አቅበዘብዛል። እግዚአብሔር ሲቀጣ እንዲህ ነው የሚያደርገው፣ ይመራል። እኔ ፕሮግራሙ ነጭ ነጯን ነው። እኔ የምሸጠው ሬት ነው። እኔ የምሸጠው የሚጎመዝዝ ነገር ነው። እኔ የምሸጠው ኮሶ ነው። የሚሰማ ይፈወሳል፣ የማይሰማ ደግሞ ያንገሸግሸዋል። ይሄኔ ስንቱ ግማሹ ብርጭቆ ወርውሯል። ይሄኔ ስንቱ ሚስቱን አጥፊልኝ ይሄንን ለፍላፊ ያደርጌ ቆቱ ብሏል። ይሄኔ ግማሹ ፀጉሩን እየነጨ ነው፣ ግማሹ ደረቱን እየነጨ ነው፣ ግማሹ በኮመንት ምን አባንስ እናንተ እያለ ትግርኛው በትግርኛው አጣጭ እያለ ነው፣ ኦሮምኛው በኦሮምኛው ቹቹቹ እያለ ነው እያለ ነው። ይሄ መብታችሁ። ግን የኔ ፕሮግራም ትንሽ ለየት ያለ ነው። እውነቱን መረህ ነው የምትቀበለው፣ መረህ ነው የምትቀበለው። ያ ትግሬ ነበረ፣ ያ ጥግብ ብሎ የነበረ ትግሬ አሁን ተፍሷል። ያ ቤተ ክርስቲያኑ እሑድ ሲመጡ በዚህ ጋር ወርቅ አብዚ ወርቂ አብዚ ወርቂ ነበረ እኮ እንትኑ ቢያመጣላችሁ ታዩታላችሁ። አብዚ ወርቂ አብዚ ወርቂ አብዚ ወርቂ አብዚ ወርቂ አብዚ ወርቂ አብዚ ወርቂ ይሉ የነበሩ ሰዎች አሁን አሉ ቤተ ክርስቲያን ካሽሚራቸውን ለማሳየት ምናቸውን ለማሳየት ሽቷቸውን ለማሳየት እሑድ መጥተው ሌላው አማራው ኦሮሞ ምኑ ብሎ እንደዚህ ከንፈር እየመጠጠ እያለ እያየ እነሱ አብዚ ወርቂ አብዚ ወርቂ አብዚ ወርቂ አብዚ ወርቂ አብዚ ወርቂ አብዚ ወርቂ እያሉ እንደገና ክርስትና ላይ እንጀራ ላይ ወርቅ አድርገው በነጭ እንጀራ ላይ ወርቅ አድርገው እንደወጥ ያረጉ ነበር። የለም የጊዜ ጉዳይ ነው። አሁን ትግሬዎቹ ሹሩባ የለም ቤተክርስቲያን ይመጣሉ እንደዚህ ተንበርክከው ሀገራችንን ሰላም አድርግልን ጌታ ሆይ እመቤቴ ሆይ ሀገራችንን ሰላም አድርግልን። ጊዜ ነው ልክ የሚያገባው ሰውን ማለት ነው። አሁን የጠገበው ማን ነው? ኦሮሞ ነው የጠገበው። ፈላበት ኦሮሞ። እነዛ እንኳን ወርቅ እየገዙ ነው። እነዚህ መኪና ነው የሚገዙት ኦሮሞዎቹ። የ40 ሚሊዮን ብር መኪና ይገዛሉ። ደሞዝ የለውም፣ ስራ የለውም፣ ግን የ40 ሚሊዮን መኪና ይነዳል። ነዳጁ ደግሞ በወር 100,000 ነው። እግዚአብሔር ከየት እንደሚያመጣው መድኃኒዓለም ይወቅለት። የኦሮሞ ጥጋብ እንኳን ሐውልት እንኳን አይተክልም። ኦሮሞ ደግሞ ትግሬዎቹ እንኳን በጣም ብልጥ ናቸው። እንደ ችግኝ ህንፃውን ላይ ይተክላሉ፣ ፎቅ ይተክላሉ። ያንን አከራይተው ይሄዳሉ። አሁን እንኳን ይሄ ስርዓት ሲመጣ ፎቆቹን ሲቆጥር ባለቤት የላቸው። ባለቤት የዚህ ቤት ባለቤት የለም፣ የዚህ ባለቤት የለም። ፎቅ ይተክላሉ። ምን ይላሉ ማለት ነው ትግሬዎች። ኦሮሞስ ድግስ ነው በቃ ድግሲ። አሁን አበባ ይዞ ኦሮሞ ነው ይባላል። ድግስ ነው የሰርግ ድግስ ነው። ጮጮ ምንጮጮ ቀጥሎ መብላት ነው መብላት ነው። አይ ኦሮሞ በቃ ወተት መጠጣት ነው። በውስኪ እጅ መታጠብ ነው። ከዛ ደግሞ ነጭ ነው የሚለብሱት። ኦሮሞ ጭቃ ውስጥ እየኖረ ነጭ ይለብሳል። በቃ እሱ የደላው ነው ሀብታም ነው ሲባል እኮ ነው ኦሮሞን ሌንጫ ምናምን ይላል። ተሰርቶ ይመጣል። ነዳጅ ወጥቶ አይደለም፣ ዝርፊያ ነው፣ ሌባ ነው፣ ቀምቶ ነው። አብዛኛዎቹ የምታዩት ነው የምትመለከቱት ነው። ጊዜ ይቆጥራል። አሁን ዋቀ ጉራቻም ያያል፣ እግዚአብሔርም ያያል፣ አላህም ያያል። ከትግሬ አልተማረም፣ ከጥጋበኛው ኤርትራዊ አልተማረም፣ ከሱዳን አልተማረም፣ ከምን አልተማረም። እግዚአብሔር አንድ ቀን ልምጩን ያነሳል። ነጭ በነጭ የለበሰው በሙሉ አመድ ይሆናል። አሁንማ በትግሬ ጊዜ ብዙ የትግራይ ተወላጅ አማሮችም ኦሮሞዎችም የአያታቸውን ስም ሀጎስ ያደረጉ ነበር። ቶሎሳ ጉቢሳ ሀጎስ። እኔ እኮ ኤርትራዊ ነኝ ይሉ ነበር፣ ትግሬ ነኝ ይሉ ነበር በትግሬ ዘመን ማለት ነው። ብዙ አማሮችም የሰሜን ሸዋ አማራ ሆኖ እኔ ተክላይ ነኝ ይል ነበር። ቅድመ አያቴ እኮ ተክላይ ይባል ነበር፣ መነሻችን ከአክሱም ነው ይል ነበር። እና ሹመትም ስልጣንም ያገኝ ነበር። አሁን ደግሞ ዘመኑ የኦሮሞ ነው። አማራው፣ ቅማንቱ፣ ትግሬው ራሱ እኔ ባይሳ ነኝ አለ እኮ አያቴ ጋዲሳ ናቸዋል አለቅ። ደግሞ የኦሮሞ ስም በሳ ነው የሚያልቀው። ቶሎሳ፣ ጋዲሳ፣ አብዲሳ፣ ፈይሳ፣ መገርሳ፣ ሌሊሳ፣ ጮቢሳ፣ ኩምሳ፣ ፉርሳ፣ ፋርሳ እንደዚህ በሳ ነው የሚበዛው። ስለማይጠፋቸው አንዱን ሳ መርጠው ብዙ የትግሬ ልጆች፣ የአማራ ልጆች፣ ብዙ የጉራጌ ልጆች፣ የምን ልጆች ኦሮሞንን ብለዋል። አያታቸውን ተመልከቱ የብዙዎቹ በእውነት። አንዳንዶቹ ደግሞ በዛም ረጅም የሚነቃ ከሆነ በእናታቸው በኩል መጥተው እናቴ እኮ አዴ ምናምን እናት ይላል። ይሄ እንግዲህ ዘመኑን ለማለፍ ተመሳስሎ ለመኖር የሚደረግ ነው። ግን እግዚአብሔር ይቀጣል። የእግዚአብሔር ቅጣት ደግሞ በጣም የተለየ ነው። ስለዚህ ሶማሌላንዶች ለመኑ፣ አስለመኑ፣ የሚሰማቸው ጠፋ። ለኤርትራ የተሰጠ ለደቡብ ሱዳን
የተሰጠው ትክክል ሰጥተው ለዛምቢያሉ የሚጠቅሱት እንደነገርኳችሁ ሶማሊያ አልፈቀደችም ነው። ሶማሊያ አልፈቀደችም ነው። ይሄኛውን ሳይሆን ፑንትላንድ ያለችበትን አውጣ። ገና እኮ ሶማሊያ ከዚህ ከሶማሊላንድ ቀጥሎ ፑንትላንድ የምትባላለች የምትቆረጥ ማለት ነው። የምትቆረጣለች ሶማሌ ገና 3 ቦታ እንደዚህ ነው። ይሄን ነው ማምጣት ያለብህ። ይሄ እንደምትመለከቱት ኢትዮጵያን እስከ ናዝሬት ድረስ እቆራረጣታለሁ ያለችው ሶማሊያ 7 አፕ ነበር የምትመስለው፣ 7 ቁጥር ነበር የምትመስለው። እና ይሄ ሁሉ የኢትዮጵያ ግዛት የነበረ ነው። በነገራችን ላይ የኢትዮጵያ ግዛት የነበረ እነ ዘይላ እነማ የኢትዮጵያ ግዛት የነበሩ ናቸው። ስለዚህ እንደምትመለከቱት ከላይ ሶማሌላንድ አለች፣ ከዛ ፑንትላንድ አለች፣ ከዛ ደግሞ ሶማሊያ አለች ማለት ነው። እና አላህ ወደ ታች ተመልክቶ ነቢያችሁ ያላችሁን አልሰማችሁም፣ ስለዚህ እናንተን 3 ቦታ ነው የምከፋፍላችሁ ብሎ 3 ትናንሽ አደረጋቸው ማለት ነው። 3 ትናንሽ። ስለዚህ ከ1991 ወይም 1999 ዓመተ ምህረት ጀምሮ ብዙዎቹ ነፃ ወጥቷል። እነዚህ ፑንትላንድ ሶማሊላንድ ራሳቸውን ከሶማሊያ ገንጥለው የራሳቸውን ግዛት መሬት ሰርተው ሀገር መስርተው ከተቀጠሩ በኋላ ከዛ በኋላ ለምሳሌ በዚህ በምስራቅ ቲሞር የምትባላለች ቲሞር የምትባለዋ ከኢንዶኔዥያ አገዛዝ ነፃ ወጥታለች፣ ሀገር ሆናለች። ተሯሩጠው ነፃ ያወጧት ግን ምዕራባውያኑ ናቸው። ኢንዶኔዥያን ለማድቀቅ ማለት ነው። እነ ተባበሩት መንግስታት ተሯሩጠው ነው ለምስራቅ ቲሞር እውቅና የሰጡት ማለት ነው። ከዛም በኋላ እንደገና በ2008 ዓ.ም አይታችሁ ከሆነ እዚህ በአውሮፓም በምዕራብ አውሮፓ ማለት ነው እነ ሰርቢያን አይታችሁ እንደሆነ ምንም ነፃ ለመውጣት ብዙ አይደለም የፈጀባቸው። ምክንያቱም ኮሶቮ በ2008 ዓመተ ምህረት ከሰርቢያ ነፃ ስትወጣ እነ ዩኤን የአውሮፓ ሀገሮች ወዲያው ሄደው ነበር ትገንጠል ሰጥተናል እውቅና ብለው ለተባበሩት መንግስታት የሰጡት ማለት ነው። የዩጎዝላቪያ መንግስትም የነ ኢንዶኔዥያ መንግስትም ግን ተቃውሞ አቅርበው ነበር አይሆንም ብለው፣ ግን አይደለም ችግር ህዝቡ በቃኝ ብሏል በቃ ካለ የምን ድርቅና ነው ብለው ነበር። የምዕራባውያኑም እና አሜሪካም እነማ አረቦቹም ጭምር እውቅና የሰጡት ማለት ነው። ግን ለሶማሊላንድ ሲሆን እንዳያችሁት ገገሙ፣ እምቢ አሉ። በጣም ሶማሊላንዶች በጣም ነው የሚያሳዝኑ። አያሳዝኗችሁም? ሶማሊላንዶች አያሳዝኑም? 35 ዓመት ኤርትራ ነፃ ወጥታ እነ ደቡብ ሱዳን ነፃ ወጥተው እነ ምስራቅ ቲሞር ነፃ ወጥተው እነ ምናምን ነፃ ወጥተው ይህን ያህል ዓመት እውቅና ተከልክለው እንደዚህ እንደ ሀገር አልጠብቃቸው ብለው እኔ በጣም ነው በእውነት የሚያሳዝኑት። ግን አሁን ደግሞ እንደምታዩት ሆነዋል ማለት ነው። እንግዲህ በ1980 ገደማ አካባቢ ነው እነዚህ የሶማሌ ግዛቶች በወረራ የያዘችው ሶማሊያ የሶማሊላንድ ግዛቶች ጥንታዊ ራሳቸውን ራስ ገዝ የነበሩት ናቸው። ከዛ ኢጣሊያ ደግሞ በ1980 ገደማ ከቦሳሶ ኪስማዮ ያለውን መሬት ያዘችና ኢጣሊያን ሶማሊላንድ አለችው። ከዚያ በእነዚህ ግዛቶች ዘመናዊ ቅርጽ ያላቸውና የተደራጁ የቅኝ ግዛት መንግስታት ተፈጠሩ ይላሉ። እንግዲህ 70 ዓመት ሙሉ ሶማሊያ በእንደዚህ በቅኝ ግዛት ከተገዛች በኋላ ራሳቸውን አደራጅተው ከጣሊያንም ነፃ ወጡ። እንግዲህ በ1960 ዓመተ ምህረት ነፃነታቸውን ከተቀዳጁ በኋላ እነ ግብፅ፣ እነ ሊቢያ፣ እነ ኢትዮጵያን ጨምሮ እውቅና ሰጥተዋታል ለሶማሊያ። ከዛ በኋላ ኢጣሊያ ሶማሊላንድ ደግሞ ከ5 ቀን በኋላ ጁላይ 1 1960 ዓመተ ምህረት ነፃ ወጣች። ከዚህ በኋላ ጦርነቱ እንደምትመለከቱት በሁለቱ መካከል ቆየ። እንዳልኳችሁ መንግስቱ ኃይለማርያም
ዚያድ ባሬ ሲነሳብን ወስዶ እነሱን ከቅመስ አላቸው። እንግዲህ አሁን ከስንት ጊዜ በኋላ ዛሬ ነፃነታቸውን እስራኤል ሰጠቻቸው ማለት ነው። እንደነገርኩህ መንግስቱ ኃይለማርያም ብዙ ሰርቷል። ኤርትራውያን ሱዳኖች ሻዕቢያና ወያኔን ኢትዮጵያን ለመከፋፈል ሲቆራረጡ እሱ ደግሞ እነ ጆን ጋራንግን ከደቡብ ሱዳን አምጥቶ ጋምቤላ አስቀምጦ ቦሌ ሩዋንዳ ላይ ቪላ ሰጥቶ ጦርና የጦር መሳሪያ እየሰጠ ከጠፋንም እኩል እንጠፋለን፣ ከተቆረጥንም እኩል እንቆረጣለን አሉ። እኛ አንገትህን ነው የምንቆርጠው አሉት እነ ሱዳን። እሱ ደግሞ ወገባችሁን ነው የምንቆርጠው አለ መንግስቱ ኃይለማርያም። ከዛ በኋላ ያው እንዳልኳችሁ እነሱም ተሳክቶላቸው አንገታችንን ቆረጡት። በእውነት ያው እንተነፍሳለን አለን፣ መቼም እንተነፍሳለን። ሱዳኖችን ደግሞ ወገባቸውም ተቆርጧል፣ ሆድቃቸውም ተበጥብጧል። ገና ደግሞ በዳርፉር በኩል ያለው ትከሻቸው ይቆረጣል ማለት ነው። አሁን ለሱዳን የሚያለቅሰው ማን ነው? ወያኔ የዚህ የቲፒኤልኤፍ ደጋፊዎች ናቸው። ከአማራ ሱዳን ይሻለናል ይላሉ። ሂድ የሚሻል ሙቀው ሂድና ሙቀው የሚሻለን የምታውቅ አንተ ነህ ይለዋል ደግሞ ኢትዮጵያዊ ማለት ነው። ከሱዳን ሶማሊያ ይሻለናል፣ ሂድ እዛ ሙቃት ሶማሊያን ትለዋለህ እንደዚህ ቁጭ ብለህ ማለት ነው። እና በእውነት እንደዚህ ነው። እነ ሙጂብ አሚኖ ተናገሩ። የህዝቡን ደስታ እስቲ አንዴ አስተላልፍላቸው በእውነት። Public celebrations broke out in Somaliland's capital, Hargeisa, following Israel's announcement that it formally recognizes Somaliland as an independent and sovereign state. On Friday evening, crowds gathered at Freedom Square and along major streets across the city. Videos and images shared online show hundreds of people waving Somaliland's green, white, and red tricolor, with many celebrating late into the night. For many Somalilanders, the moment carried deep symbolic meaning. Somaliland has operated as a self-governing state since 1991, but has lacked broad international recognition for more than 3 decades. Supporters of recognition often describe it as a long wait for international legitimacy. Social media posts describe the atmosphere as emotional and historic, with some calling the recognition a milestone after 34 years of diplomatic isolation. Several messages expressed gratitude toward Israel and framed the announcement as validation of Somaliland's stability, governance, and persistence. Observers note that the celebrations reflect public sentiment rather than legal change. While Israel's recognition is significant, Somaliland remains unrecognized by the African Union and the United Nations. No immediate changes to international borders or membership status have occurred. The public response also highlights how recognition can resonate beyond formal diplomacy. In regions seeking international acknowledgement, symbolic gestures often carry substantial emotional and political weight, even when practical outcomes remain uncertain. እንግዲህ ጭፈራው ልልታው 34 ዓመት ሙሉ ከጠበቁ በኋላ ነፃነታቸውን አግኝተዋል። ዋናው ነው የፈለኩት አብይ አህመድም ክሪስመስ ላይ ነው የተቀመጠው። ዝም ነው ያለው። ያው ስለፈረመ ቱርክ ላይ ምንም ማለት አይችልም። እነ ኢቲቪ፣ እነ ፋና፣ እነ ኦቢኤን፣ እነ አሚኮም በ12 ቁጥር ሚስማር ነው የተመቱት። እነ ሙጂብ አሚኖም የእስራኤል ባንዲራ በዚህ መጠን በሶማሊላንድ እየተውለበለበ በእውነት ዝም ማለታቸው የሚያስቆጭ ነው። እንግዲህ ምንም ማድረግ አይቻልም። የሶማሊላንድ ቆይታችን ይህን ይመስላል። ወደ ቀጣዩ መርሃ ግብራችን እንቀጥላለን ማለት ነው። ጥያቄ ነው እየጠየቅኩ ያለሁት። የኢትዮጵያ መንግስት ሀሳቡ ምንድን ነው? ኤርትራም ፈርታለች። ምንም እስራኤልን ስለፈራች ምንም ክፉ ደግ አልተናገረችም። ፈጣሪ ይወቀው ዩኤን ይመስክር ብላለች። ኢትዮጵያ እስካሁን አክቲቪስቶቿም ጸጥ ነው ያሉት። አቅጣጫ አልወረደላቸውም ወይ እንደ አረቦቹም አልተቃወሙም። ደግሞ ጆሮ ቆንጣጭ ይበዛበታል። የጨነቀው ነገር ነው የገጠመው። እየጠበቁ ነው እንግዲህ ምን እንደሚሻል መድኃኒዓለም ይወቅ። እሺ እንግዲህ ሌላው ሰሞኑን ያየነው ነገር አለ። እዚህ
አንድ ማስተር አብነት የሚባል ልጅ ታሟል እና የማስተር አብነት የሚባል ልጅ ብሔራዊ አጀንዳ ነው የተደረገው። ደስ ይላል። አንዳንዴ እንደዚህ ሲጦስ ቆንጆ ነው። ግን ማስተር አብነት የሚባለው የታመመው ልጅ ፖለቲካ ሊሰሩበት ሲሯሯጡ ነው የማየው እና የሃይማኖት ድርጅቶች ሄደው በእውነት እየጠየቁት ነው። ከኦርቶዶክስ የፓትርያርኩ ልዩ ጽሕፈት ቤት አባ ወልደ ገብርኤል ሄደው ጠይቀውታል። አባ ወልደ ገብርኤል በእውነት ጠይቀውታል ማስተር አብነትን። አባ ወልደ ገብርኤል የአማኑኤል የአብነት ሰው ናቸው። ያው ጉራጌነትም አለ። እንደገና ጵጵስናውን ባለፈው አምልጧቸዋል። አሁን ወደፊት እንግዲህ ይጠበቃሉ የሚያገኙ ይመስለኛል። እና የፎቶ ፖለቲካዋ እንግዲህ የታወቀች ናት። ልጁም ተኝቶ ልጁ ይሁን የሚለጥፈው እነሱ ያወቅኩት ነገር የለም፣ ግን ሄደው ጸልየውለታል። እሱ ልጁ ጴንጤ ነው፣ መጠየቅ አለበት። ጴንጤም ሆነ እስላም መጠየቅ አለበት። ግን እዛ ሄደው ጸሎታ ለማርያም ወስለታ እያሉ ይጸልዩለታል። መስቀል ለማሳለም ይሞክራሉ። እሱም ወደዛ መስቀላችሁን ነው የሚላቸው። አንድ ፔንጤ ፓስተር የማይቻለው ፔንጤው ፓስተር ሄዶ እቅፍ አድርጎታል። ያኛው በደንብ ቀርቦ ነው የሳመው። ይሄ ማፊያ ነው። ይሄ ፓስተር በጣም ማፊያ ነው። አንድ ቀን በደንብ አሳያችኋለሁ እንዴት አድርጎ ሰዎችን ፌስቡካቸውን እያጠና አሜሪካን ሀገር ሄዶ እንዴት እንደገነጠላቸው መድኃኒዓለምን አሳያችኋለሁ። አንድ ቀን ፕሮግራም ሰራና እና ፌስቡካቸውን ያጠናል። ከዛ ሰዎቹ እንዲመጡ ያደርጋል። ስማቸውን ይናገራል። ውሻ አላችሁ ይላል። በዚህ ቀን ምረቃ ነበር ይላል። ሰማያዊ ጋውን አርገሽ ትታይኛለሽ ነው ይሄ ጌታ ትላለች። እሱ በአይምሮ ስክሮል እያደረገ በጣም ማፊያ ነው። በጣም ይሄ ደግሞ በእንግሊዝኛው ላይ ነው የሚዘረጥጠው። መድኃኒዓለም መቼም አሳልፎ ሰጥቶናል። ይሁን እሱም ሄዶ ጠይቆታል። ግን ጴንጤው በደንብ አቅፎ ነው ሰላም ያለው። ልጁም ጴንጤ ስለሆነ ማለት ነው። እውነት ጌታ ይማረው። እኔ ያሳቀኝ እንትና ነው አቡበከር ነው። አቡኪ በጣም ነው ያሳቀኝ። አቡኪ ሁልጊዜ አቡኪ ሩጦ ነው ሄደው፣ ደንግጦ ነው ሄደው። ምክንያቱም ለደብረ ብርሃን ስደተኛ መጠለያ ውስጥ ላሉት የአማራ ተፈናቃዮች ያው እርዳታ ታኩር በሚባለው ቲክቶከር በኩል ለመለመን ተጀመረ። እነ ታኩር የጀመሩት ከ6 ቀን በፊት ነው። ከዛ የእነ ታኩር እየተሰማ መጣ። ታኩር ደግሞ አግማስ በሚባል በወሎ ህብረት ጸረ አማራ፣ ጸረ ፋኖ፣ ጸረ ኦርቶዶክስ፣ ጸረ ሰው በሆነ በእነዚህ በነ አቡኪ በእነሱ ማህበር ነው። ይሄ ጎጋ አለ በቃ ምስኪን አማራ አለ በቃ አገኘው ብሎ ገንዘቡን ለነ አብዱሰላም ሽፋው ያስገባል። እነሱ ደግሞ ወታደር እያሰለጠኑ ነው። ፋኖን የሚዋጋ ኃይል ራሱ እያዘጋጁ ነው ማለት ነው። ከዛ ይህንን ሲያዩ ደግሞ ትግሬዎቹ ወዲያው ብድግ አሉልና እንዴ አማራ ብቻ ለምን ዳያስፖራውን ይዘርፋል አሉና ህንጻጽ ብለው ተነሱና ህንጻጽ ረሃብ ሞቷል፣ እንደዚህ በዚህ ወጥቷል፣ እናቶች ተፈናቅለዋል ምናምን አሉ እና አዶናይ ወደ ህንጻጽ ሄዱ። ከዛ ሁለቱንም ከዳር ሆኜ ነው ያየሁት። እኔ ብዙም ገብቼ እንዲህ ነው እንዲያ ነው አላልኩኝም። ሁለቱንም ከዳር ሆኜ እያየሁ በእውነት እያየሁ ከቆየው በኋላ እነ ጆን ዳንኤል እነማ የሚባሉ ልጆች ወደዛ ሄዱ ማለት ነው። እርዳታ ሰጡ። ልክ ያ ሲጀመር ነው ጣልቃ የገባሁት። በእርዳታው ምንም አልመሰለኝም፣ ግን እርዳታው ምዕራብ ትግራይ የተፈናቀሉት ከምን ሲባል አሃ እንደሱ አይደለም፣ ሁሉም ከዛ አልተፈናቀለም። እንደውም እኮ ትግራይ ውስጥ ያሉት ተፈናቃዮች በጣም መከራ የበዛባቸው ናቸው እና መከራውን ደግሞ ያበዛባቸው ራሱ ወያኔ ነው
እሱም በኋላ አሳያችኋለሁ። አዘጋጅልኝ እንዴት አድርገው ወርቁን እያወጡ የገበሬዎቹ ከብቶች ከጦርነት የተረፈው መሬት አጥቷል። እዛ ትግሬው መሬት አጥቷል እና በኬሚካሉ የተነሳ ከብቶቻቸው አልቀዋል። ወንዞች ተበክለዋል። በእውነት የትግራይ ወንዞች። ስለዚህ ሰዎች ወጣቶቹ የቻሉት ተፈናቅለው የአሳ ነባሪ እና የአረብ ሰይፍ እየበላቸው ነው፣ ተሰደው ማለት ነው። እንዲመራችሁ ነው የምነግረው። የሚያንገሰ ባንቆለጳጵስላችሁ ምን ይሰራላችኋል? ተሰደዋል። ግማሾቹ ደግሞ በኬሚካሉ አልቀዋል። ሰውነታቸው አልቋል። አልጋ ላይ ውለዋል። ወደ ወንዝ ውሃ ንጹህ ወንዝ የላቸውም። ከትግራይ የሚዛቀው ወርቅ አይደለም። ስለዚህ ይሄ የትግራዩን ረሃብ በተመለከተ ትንሽ ማሰብ ያስፈልጋል እና መነጋገር ያስፈልጋል። አማራን ለመክሰሻ አታድርጉት ብያልኩኝ። እንደውም ደግሞ ራሳቸው መግለጫ ማውጣት ጀመሩ። እነዛ ስደተኛ ከተባሉት ላይ ወያኔ የነ ደብረጽዮን ቡድን ማለት ነው ድንኳን ውስጥ ላሉት ሸራ ላስቲክ ውስጥ ካሉት መዋጮ የፓርቲ መዋጮ ውድብና ይሏታል። ለውድብና ለመስመሪና ኃይልና መዋጮ እያሉ ከነሱ ይወስዳሉ። ለነሱ የሚላከውንም እርዳታ ይወስዳሉ፣ ይበላሉ። ይሄን ደግሞ ስምረት ፓርቲ ወይዘሮ ስምረት የነ ጌታቸው ረዳ እንደገና ደግሞ ሌሎቹም ፓርቲዎች በትግራይ ያሉ ፓርቲዎች ህወሓት እያደረገች ያለችውን ነገር አድርገዋልና ሁሉን ነገር ከአማራ ጋር ለመጣላት አታድርጉት። በእውነት ከአማራ ክልል ተፈናቅሎ ተባሮ የሄደ ካለ መመለስ አለበት። አንድና ሁለት የለውም። ገሎ ዘርፎ የሄደ ሰው ግን ወንጀለኛ ነው፣ ይጠየቃል። ከአማራ ክልል ገሎ ዘርፎ ወደ ትግራይ ይሁን ወደ ኦሮሚያ የሄደ መጠየቅ አለበት። ከኦሮሚያ ዘርፎ ገሎ የሄደ መጠየቅ አለበት። በትግሬ ላይ ብቻ የሚጸና አይደለም ማለት ይጸናል። ግን ነዋሪዎች ንጹሐን ምንም ውስጥ የሌሉ ሰዎች ከአማራ ክልል ተፈናቅለው ተባሮ የሄዱ ወደ ቀያቸው መመለስ አለባቸው። ይሄ የሚያጣላለም። ግን የራስን ፖለቲካ እየሰሩ ነገ አንድ ሊሆኑ የሚችሉ ህዝቦችን ፖለቲካ መስራት ትክክል አይደለም ብዬ ነው እኔ እንደ እጢ ጣልቃ የገባሁባቸው። እና ደግሞ ስለ እውነት እኔ ፌር የሆነ ጥያቄ ነው ያቀረብኩት። 2-3 ሰዎች ሆነው የባንክ አካውንት ከፍተው እርዳታ መሰብሰብ ጀመሩ ማለት ነው። እነ ጆን ዳንኤል እነ ማለትስ እና የሚባሉ ማለት ነው። እነ ማን ነው ሰግጥ ፈምስ እንደዛ አሉ። እኔ እሱንም ተቃወምኩኝ። እርዳታ መሰብሰቡን ሳይሆን እርዳታው አንድ ከሆነ እዛው ተፈናቃይ ካምፕ ውስጥ ባሉት ልክ እንደ ቀበሮ ሜዳ ወይም ልክ እንደ ሌላ ቦታ ራሳቸው የሚቆጣጠሩት እንጂ በአበበና ከበደ ባንክ ውስጥ ሰዎች ገንዘብ ማስገባት የለባቸውም አልኩ። ያው ተቃውሞ መጣብኝ። የትግሬ ጠላት ስለሆንክ ነው አለው። ነው አይደለም። ሁለተኛ ነገር ደግሞ የትግራይ ውስጥ ያሉት ተፈናቃዮች ኃላፊነት የሚወድቀው የኢትዮጵያ መንግስት ላይ ነው። መንግስት ነኝ ብሎ እያስተዳደረ ያለ አካል ላይ ነው እንጂ የሚወድቀው ግለሰቦች አይችሉም። ሁለተኛ እርዳታ ይዘህ የምትሄደው ጤፍ አይደለም፣ ስንዴ አይደለም፣ ዱቄት አይደለም ይዘህ የምትሄደው ለተፈናቃይ ማለት ነው። በተለይ ደግሞ በረሃብ ለተጎዱ ሰዎች ዱቄትና መኮረኒ ይዘህ አትሄድም። ምክንያቱም ሐኪሞች ናቸው የሚወስኑት። እዛ አካባቢ ያሉት የተጎዱት ሰዎች ምንድን ነው የሚፈልጉት? እዛ ሄደህ በሬ አርደህ አልጋ ላይ የተጣበቀን ስደተኛ ረሃብተኛ ቅቅል አድርገህ ኩትፎ አድርገህ ብትሰጠው እንዴት ይበለዋል? ይደፋዋል እንጂ ወዲያው ባናቱ ነው የሚደፋው። እነዚህ ቫይታሚኖች ምኖች እኔ እንደሚገባኝ ማለት ነው። ከዚያ በወተት መልክ፣ በዱቄት መልክ፣ በብስኩት መልክ ኃይል የሚሰጡ ካርቦሃይድሬት ምናምን የሚባሉ እኔ ቆጠቱን እንኳን አላውቀውም። ባዮሎጂ ላይ እስከዚህም ነበርኩ እኔ እና ብቻ እነዚህ እንትኖች ነው የሚሰጠው ለነዛ ማለት ነው። ሐኪሞች ያስፈልጋሉ፣ ባለሙያዎች ያስፈልጋሉ። ስለዚህ ቲክቶከሮቹ ረሃብተኛ ሲባል የሚታያቸው ዱቄት ነው የሚታያቸው፣ ዘይት ነው። እና ዱቄትና ዘይት ሄደ ማላመጥ የማይችለውን ሰው ምንድነው የምታደርገው? ይሄ ትክክል አይደለም። እሺ 16,000 ሰዎችን እሺ ረሃብ ምናምን ብለህ ሄድክ፣ እንዴት ነው የሚዳረሰው? እንዴት ነው የምታዳረሰው? እዚህ ዜጎች ናቸው፣ በኢትዮጵያ ግዛት ውስጥ ነው ያሉት፣ በኢትዮጵያ መንግስት ስር ነው ያሉት። ኃላፊነቱ የሚወድቀው ተወደደም ተጠላም
ሀገር እመራለሁ በሚለው ስርዓት ላይ ነው የሚወድቀው። ጫና መፍጠር፣ እነዛ የሚረዱት አካላት እንዲረዱ ማድረግ ነው። ይሄን በምን እናስታውሳለን? ጌዲዎቹን ሰበሰበና ፈጀ። በረሃብ ሊፈጅ ሆነ ማለት ነው ኦሮሞማው። ምክንያቱም ያቺን ኮሪደር ስለሚፈልጋል እዛ አካባቢ ያሉትን ምስኪኖች ለማጽዳት ፈለገ። ስለዚህ እዛ አካባቢ የውጭ እርዳታ ድርጅት የምን እንዳይገባ ዘጋ። ያ ሲያደርግ ምን አረጉ ጌዲዎች? እዛ ያሉት ሰዎች ለእኔ መረጃውን ላኩልኝ፣ ረሃቡን ማስረጃው ምኑን ላኩልኝ። ከዛ እኔ በመረጃ ቲቪ በዘመዴ ቲክቶክ ምንድነው ቴሌግራም እንደገናም ያኔ ዩቲዩብ ነው አልኩበት። ከዛ መንግስቱም ከፈተ። አብይ አህመድ ራሱ ሄደ። እነታማኝ በየነ አሰባሰቡ ሰጡ። ያ እርዳታ ተከፋፈለ ማለት ነው። ኃላፊነቱ ስርዓቱ ላይ እንዲወድቅ መንግስት ላይ እንዲወድቅ ነው እንጂ ማድረግ እንዴት ይሆናል? ሁለተኛ ደግሞ ይረሳል። ህዝቡ አንዴ ሰጥቻለሁ ይላል። አሁን ለምሳሌ 16 ሚሊዮን 20 ሚሊዮን ብር ተሰባስቧል ኦፊ ይላል። ምሳ ይሆናል እራት ይሆናል ለ16 ሺህ ሰው። ከዛ በኋላ ሰውን እርዳ ስትለው ባለፈው 16 ሚሊዮኑ የታደረግከው 20 ሚሊዮኑ የታደረግከው ይላል። ተረሱ አልተረሱም? ይህንን እርዳታ እንዳይረዳ እንኳን ማድረግ ነው። ስለዚህ በግለሰብ እኔ ስለ ህግ ነው የማወራው፣ ስለ መርህ ነው የማወራው እንጂ ስለ ሌላ አይደለም የማወራው። ስለ ህግ ነው የማወራው። እና ደግሞ አሁን ትበላለህ፣ ስደተኛ ይሁን የምናምን ትበላለህ። ከበላ በኋላ ስትያዝ በእውነት አጥፍቼ ነበር እኔ በጣም ይቅርታ ትላለህ። ከዛ ከስር ይመጣሉ አብሮ የበሉ ሰዎች ኮመንት ስር በቃ ይቅርታ ጠይቋል፣ ከይቅርታ በላይ ምን አለ? ሺህ ሰው የደፋው ሺህ ሰው ያሳዘነው ሁሉ ይመጣና ማጅራትህን ከመታ በኋላ ይቅርታ አጥፍቻለሁ ምናምን ሲል እነዛ አብሮ የበሉ ሰዎች ይመጡና ኮመንት ስር በቃ ትልቅነት ነው። አንዱ ደግሞ ፕሮግራሙን ላይ ይሰራል። በእውነት ይላል። ቲክቶክ ያዘጋጁና ተወያዮች ይዘጋጃሉ። ከዛ በእውነት ትልቅነት ነው፣ የእውነት አዝነን ነበረ፣ ከዚህ በላይ ምን ይመጣል? ሁለተኛ እንዳይደገም እንዳይለመድ ይላል። አንዳንዱ በይቅርታ አይታለፍም። በህግ በስርዓት በእስር በቅጣት መታለፍ አለበት። ሰውየው መታረም አለበት። እኔ እስር ቤት የገባሁት ይሄን በማጥፋቴ ነው ብሎ ሲወጣ እንትን እንዲል። አሁን ጆን ዳንኤል የሚባለው አጥፍቻለሁ ይቅርታ ምናምን ቢል አለ። ጆን ዳንኤል የሚባለው አውሮፕላን አላስኬድ አለ፣ ፖሊሶቹን እንትን አለ። አሁን ወጣና ምን አለ? በእውነት የሰራው ስራ ትክክል አለ፣ አመት ከምናምን ተቀጣው፣ ፍዳዬን አየው፣ መከራዬን አየው። ሁለተኛ በአውሮፕላን ብሄድ እንኳን በቃ እዚህ ቁጭ በስበ ቁጭ ይህን ስባል ነው እንጂ እኔ ሁለት አይለምደኝም ማለት ታምሮ ወጣ ማለት አይበሰብስም። ሰርቆ የገባለ፣ ነፍስ አጥፍቶ የገባለ፣ ዋሽቶ የገባ፣ ስንት ነገር አጥፍቶ የገባለ። ይሄ ደግሞ በእውነት ከህግ በመውጣቱ ነው የገባው። ስለዚህ አንዳንዱ አሁን ይቅርታን ልክ የስልጣኔ ምልክት አድርገውታል። ገሎ ገሎ ሲያበቃ ምክንያቱም ተለማመድ ነው። ሸኔን እንመልከት። አሁን ሸኔ ሲያርድ ከርሞ ምናምን ሲገል ከርሞ ምናምን ሲያጠፋ ከርሞ ምናምን ሲያጠፋ ከርሞ ከዛስ በቃ ከሰላም የሚበልጥ የለም፣ ሰላማችን ይሻለናል፣ ጆሌ ኬኘ ስላ ግቡ አለና አስገባቸው። ያን ነፍሰ ገዳይ በሙሉ በአባቱ ስም በአጎቱ ስም ባንክ ያስቀመጠ ጫካ ከርሞ የገበሬ ከብት ሲጨርስ የነበረ ወንበዴ ሁላ እንትን ፀጉሩን ጫካ ሲሰራ የከረመ ሴቶ ይዞሮ ሁላ ገባ። ይኸውን ገንዘቡ ሲያልቅ ደግሞ ተመልሰው ጫካ ገቡ። ይቅርታ እናድርግላቸው ምናምን። ይኸው የአማራዎቹም ደግሞ ፋኖንን የሚሉት ድሃ ሲያስለቅሱ ገበሬ ሲዘርፉ ሲደፉ ነበሩ የተባሉት በሙሉ ከዛ እጃቸውን እንደዚህ አድርገው ያው እንትኑ መልሰናል፣ እኛ ህዝባችንን ልንክስ ነው የምንፈልገው። በእውነት ምን አድርገሃል አንተ? የሃይስኩሉን መምህር ድፍት አረረረግ። እንደገና ደግሞ የወይዘሮ ገሌ የምትባላለች እሷን በጭንቅላቷ ደፍረናት ገደልናት። እውነት እኛ መንግስታችንን ለመካስ ነው የምንፈልገው። ይሄ ወንጀለኛ እንዴት ነው ዘመድ የለውም እንዴ? ቤተሰብ የለውም እንዴ? የተገደለበት የህግ የማይሰራበት ስርዓት የሌለበት የወንበዴ መፈንጫ ኢትዮጵያ ምንም የሌለባት በቃ ዝረፍ፣ ግደል፣ ከዛ በኋላ ይቅርታ ትጠይቃለህ የሚባልበት ነው የሆነው ማለት ነው። ይሄ ትክክል አይደለም። ትክክል አብይ አህመድ 1 ሚሊዮን ትግሬ ገደላሉ፣ የታመነ 600 ሺህ ነው አሉ።
ከዛ በኋላ ፕሪቶሪያ ተፈራረሙ። ትግሬዎቹን ላተሰልፈው መጣው። ክቡር ጠቅላይ ሚኒስትራችን በእውነት ሞተናል፣ አዎ ገለው እንትን ብለናል፣ ግን በጀቱ ለምንድን ነው የማይለቀቅልን? በጀቱ ሊለቀቅልን ይገባል ክቡር ጠቅላይ ሚኒስትር። የአድዋን ጎብኝታችኋል አይደል? አድዋ 00 አዎ፣ ልማቱን አይታችኋል። ኮሪደር ልማቱን አይታችኋል አይደል? ትግሬዎች አዎ አይተናል። አሁን የድሮ እናንተ የምታውቁት ነው። እዚህ የወንዝ ዳር ልማቱን አይታችሁታል? አዎ አይተነዋል። እንትን ሄዳችኋል? ቦሌ መስመር ማታ መብራቱን አይታችሁታል? አዎ። ሀገራችን መልማት አለባት። በጀቱን ጌታቸው ተናገር። ግን በጀቱን እኔ ልክ ያለው 4 ቢሊዮን ብር 40 ቢሊዮን ብር ባለፈው ላኩ። የት እንደገባ ቆረጠሙት። 50 ቢሊዮኑን ላኩ። ምን እናድርግ? ምንድን ነው ማድረግ ያለብን? በሉ ምሳ ብሉ፣ በደንብ እንትን በሉ። ሌላ ጊዜ እንነጋገራለን። ደህና ሁኑ። 1 ሚሊዮን ሰው አስገድለው በጀቱንም ደብረ ጽዮን በልቶታል አላቸው። እነሱ አድዋ 00ን ጎብኝተው 0 ሆነው ወደ አድዋ። ይሄ ትክክል አይደል? ይሄ ትክክል አይደል? በቃ ስለዚህ ይሄ እንትን ወደ እንትን ያመራል ማለት ነው። የሀገሪቱ ሁኔታ የህዝቡም ሁኔታ ወደማንፈልገው ነገር ያመራል ነው። ወንጀለኛ መጠየቅ አለበት። በቃ ማን በወንጀሉ መጠየቅ አለበት። የህግን የበላይነት ማስተማር። አሁን ኢትዮጵያ ውስጥ ህግን መምቻ ነው ያደረጉት። ህግን መምቻ፣ ፖሊስን መምቻ፣ ስርዓት ማስከበሪያ፣ የህግ የበላይነት እንዲመጣ ሳይሆን በህግ ሽፋን የማይፈልጉትን ማጥቂያ ነው ያደረጉት ማለት ነው። እየበረታ ስትሄድ ደግሞ ያንን እያስፈታ ትሄዳለህ አንተ። ለምሳሌ አሁን ሰሞኑን እነ ክርስቲያን ታደለ ምናምን ይፈታሉ ተብሏል። ክርስቲያን ታደለ ብዙ ታሟል። ምናልባት ሐኪሞቹ ነግሯቸው ሊሆን ይችላል። ብዙ አይቆይም። በኋላ አንተ ላይ ከምትጠቆር አብይ አህመድ ይህን ሰውዬ ፍታውና ከወጣ በኋላ ይሙት ብለውት ሊፈታ ይችላል። የፋኖ መጠንከር፣ የፋኖ ጉልበት መያዝ እናንተ ማለት እነ ዮሐንስ በያለው ምናምን ሊፈቷቸው ይችላሉ። የሚያስከብርህ ህግ ሳይሆን ዱላ ስለሆነ ማለት ነው። ጉልበት ካለ አለቀ፣ ተፎካካሪ ትሆናለህ። ስለዚህ እኔ ህግ ይከበር ነው ያልኩት። በጣም ነው የምሰማው ደግሞ በእውነት እኔ በጣም ደስ ያለኝ እሰማለሁ ወዲያውኑ። አንድ ጴንጤ ያሉ በፊት በወያኔ ጊዜ ባለስልጣን ነበሩ። ወያኔ ደቡብ አፍሪካ ልከውት ነበረ። በለውጡ ስርዓት ሄዶ ማን ነው የሚባለው? ተክለ ማርያም ነው ወልደ ማርያም የሚባል የደቡብ ሰው ጴንጤ ያለ አምባሳደር የነበረ እሱ መጣና አይቻልም አለ። በቃ በግለሰብ ስም በባካ አይሆንም፣ ያስገባችሁ ሰዎች አምጡ፣ እኛ ረድተናል፣ የረዳነውን ገንዘብ የዓለም አቀፉም ገንዘብ የት እንደሄደ አናቅም ብሏል። ወያኔ ደግሞ ልማዷ ነው በስደተኛ ስም፣ በተፈናቃይ ስም፣ በተራበ ስም መብላት ልማዷ ነው። በ1977 ዓ ም ትግሬ ተርቦ ለዛ ለተራበ ህዝብ እነ ማይክል ጃክሰን እነ ቦብ ጊልዶፍ ወጥተው ዋላ ብለው ዘፍነው ያ ሁላ ዶላር ተገኝቶ ከዛ እነሱ ሲሰጧቸው እነሱ አመት በዓላቸውን አከበሩበት፣ የፓርቲ ድግስ ደገሱበት። የራሱ ጉዳይ በሉት በራሳቸው በትግሬ ረሀብተኛ ማለት በተራበ የትግራይ ረሀብተኛ ነው የበሉት። አሁንም አይታችኋል እነ የአሜሪካው የተራድኦ ድርጅት የነበረው አሁን የተዘጋው ትራምፕ የዘጋው ድርጅት በቃ ለትግራይ የላክነውን በቃ ወሰዱት አለ። ለረሀብተኛ የላክነውን ለቲዲኤፍ ሰራዊት ወሰዱት አለ። ስለዚህ አሁንም መንግስት የት እንደደረሰ መጠየቅ፣ የተቸገሩትን ግን መርዳት የመንግስት ግዴታ ነው። ህዝቡ ግን ጫና መፍጠር አለበት ማለት ነው። ጫና መፍጠር መጠየቅ አለበት። ስለዚህ ይቺን ለመቀልበስ የሄዱት ሰዎች እዛ ሄደዋል እና አሁን ሕፃስ ተረስቶ ጆን ዳንኤል እዛ ተሸክመው መጥተዋል እንትን ብለዋል። እንትና አልሄደም፣ አላበደም። አዶናይ አልሄደም። እሱ እናቴ ከገርል ፍሬንዱ ጋር አለሙን እየቀጨ ነው። በየደቂቃው በየሰከንዱ ነው የሚለጥፈው። ከዛ እጇን እየሳመ ጉንጯን እየሳመ ግንባሯን እየሳመ ነው አሉ የሚለጥፈው። ከዛ ይሄ ጎጋ አማራና ምናምን ህዝብ ደግሞ ስዊቲ ሲያምሩ ፍቅራቸው ይቀላውጣል። 16 ሚሊዮኑን ሄዶ አስረከበ። አዶናይ በእውነት ለመንግስት ሄዶ አስረከበ።
ከዛ በኋላ ያው እንግዲህ ሕፃጽም ተረሳ፣ ጆን ዳንኤልም ከዛ ተመለሰ። የት እንዳሉ እንመልከታቸው። መጀመሪያ ጆን ዳንኤልን አሳየን። በእውነት በጣም ህዝቡ ተርቧል። በጣም ሀዘን ላይ ነው የከረመው። እስቲ እሺ ጆን ዳንኤል ነው። እውነት በጣም እንትኑ አድቅቆታል። ይሄ ሀዘኑ አድቅቆታል። የህፃጽ አድቅቆታል እና እውነት በጣም እንትን ይላል። እንደገና ደግሞ እንትና እሱ እንኳን አልሄደም። እሱም ወንድማችን አዶናይ ደግሞ ሰግጥ፣ እሱም ደግሞ 16 ሚሊዮን ለወገኖቹ ካስረከበ በኋላ እንመልከተው። እውነት ያሳዝናል። ይበቃል በእውነት ነይ በሏት አለ እና የሕፃጽ ጉዳይ የሆነ እንግዲህ በጣም ለተራበ ሰው ምህላ ነው የሚያስፈልገው፣ ጸሎት ነው የሚያስፈልገው፣ እርዳታ ነው የሚያስፈልገው፣ ስርዓቱ ላይ ጫና መፍጠር ነው የሚያስፈልገው። ነይ በሏት ነገር የለም። ደግሞ ዘፋኝ ሆነዋል ሁሉም የትግሬ አክቲቪስቶች የአማርኛ ዘፋኝ ሆኗል። ነይ በሎ ትመጫለሽ፣ ተመጣሽ ነይ፣ ታልመጣሽ የራስሽ ጉዳይ አይነት ነገር በሙሉ የትግሬ ዘፋኞች በትግርኛ ሳይሆን በአማርኛ ዘፈን ጀምሯል። አዶናይም ምን አገባኝ ብሎ እሱም ነይ በሏት አለ። አሁን በቃ ነይ በሏት አለ። በእውነት የሚገርም እንትን ነው። ድምፃቸውም እንዳያችሁት ነው። መቼም ግሩም ነው። እና እነዚህ እነ ታኩር ምናምን የሚባሉት ከነሱ ቀደም ነው የመጡት። እነዚህኛው ዋጡት። የአማራው መዋጮ ሲመጣ እነዚህ ትግሬዎቹ መጡና ዋጡት። ምክንያቱም ጩኸቱን በጣም ይችሉበታል። ማህበራዊ ሚዲያውን አቀላለጡት አልኳ። ሲል እንግዲህ ይሄ አጭር ቃል ነው። ህጻጻጽ ማለት አጭር ነው። የዚህ አማራዎቹ ደግሞ ደብረ ብርሃን ረጅም ነው፣ ወፈር ያለ ነው። ደግሞ እንደ ብርድ ልብስ ያለ ስም ነው ይሄ ደብረ ብርሃን እና በደንብ አይጮህም። ቡፍ የሚል ነው እና እነሱ 6 ቀን ሙሉ ደብረ ብርሃን ባሉ ምናምን ሲል እነዚህኛዎቹ መጡና ቀጭን ነው። እነዛኞቹ መርጠው ማለት ነው። በእውነት መርጠው እዚህ ቴሌግራሙ ላይ ዩቲዩብ ላይ ቲክቶክ ላይ ይላል። እነዚህኞቹ ደግሞ ደብረ ብርሃኑ ነው። ደብረ ብርሃን እንደ ብርድ ልብሱ ድቡ የሚሰማው የነሱ ነው። ተዋጡ። ይሄ ደብረ ብርሃኑ ግን ይሄ የዋሃቢ እስላሙ ነበረ በደንብ የያዘው። የዋሃቢ እስላሙ ብልጥ ነው። በእነዚህ በስደተኞቹ ስም ሊያነክት ነበር የመጣው። እኔ እሱንም ሰብሳቢዎቹ የምትመለከቷቸው ናቸው ብዬ ያው ጠቆም ማረኩ ማለት ነው። ምን ማለት ነው? ይሄ ትግሬዎቹ እንደዚህ ከተከለከሉ እነዚህ የስርዓቱ አጃፋሪ ስለሆነ ወይ የሚፈቀድላቸው ለስደተኞቹ ይድረስ አይድረስ ይታወቃል ወይ? አረብ ሀገር አንገቷን ልትቆረጥ ነው ብሎ 60 ሚሊዮን ብር ለምነው በልተዋል። የት አደረሱት?
ሞጣ መስጊድ ተቃጥሏል ብለው የት አለ የት እንደሆነ አይታወቅም። የዚያ የድምፃችን ይሰማ አንቀሳቃሽ የነበሩት በሙሉ ሀብታም ሆነዋል። ድርጅት የሌለ የለም፣ ቤት የሌለ የለም፣ ምን የሌለ የለም። ምክንያቱም በቃ ላይ ስለነበሩ ዘርፏል። ግማሹ ፓርላማ ገብቷል፣ ግማሹ አስመጪና ላኪ ነው። አቡኪም የነሱ አባል ስለሆነ 4 ነው 3 ሚስት አግብቷል። አሁን ይችላል እና ባንኩም ዘጭ ያለ ነው። ቀደም አይቼዋለሁ፣ ዘጭ ያለ ነው ባንኩ እና ስማርት ነው ደግሞ እሱ። በእውነት በሀገራችን መቻቻል እናንተ ምን መኖር አለበት። አንድ ህዝብ እንደዚህ ከሆነ ባለ አንዱን እንትን ካላረገ በስተቀር እያንዳንዳችን ነቢያችን መሐመድ ሰላም አንዲት እንትን ካላችሁ እንደዚህ ሁኑ ብሏል ይላል። በቃ ይመጣና የኔታ ራሱ የኔታ አለማየሁ እሸቱ አለማየሁ ራሱ በቃ አቡኪ ይደረግለታል። ስማርት ነው በቃ። እኔ ፊቱ መንፈሱ ያስታውቀኛል፣ ገጀራ ነው። ነገር ግን በቃ ስማርት ነው። እስቲ ጠይቁት ስትነግር በእስልምና እንደዚህ አንዲትም እኮ ብሏል። እስልምና ላይ እንደዚህ ዛፍ የቆረጠ ሰው ብሏል። ለምንድን ነው የማንስማማው? ዱንያችንን ጥለን እንሄድ። ነገ ኤክራ ላይ እኮ እንገናኛለን። በሰማይ ቤት አላህ ፊት እንቀርባለን። እኔ ይህንን ሳይ እንደማልቀስም አይቼዋለሁ። ቪዲዮ አለኝ እለጥፍላችኋለሁ። እንደማልቀስ የሚያስለቅስ 3ኛ ሚስቱን አግብቶ ማለት ነው። 3ኛ ሚስቱን አግብቶ እዛ እዚህ ጋር መጣ። ያው እንዳያችሁት አለ። እኔ ይሄ የወሎ ህብረቶች ናቸው። ይሄኛው አሁን የተመረጠ ነው። ጸረ አማራ፣ ጸረ እስላም፣ ወሎ ይገንጠል የሚሉ ናቸው እና ምናምን ስል እዛ ቆይ አታምጣ፣ እሱን አታምጣብኝ፣ ይህ መልሰህ ታመጣልኛለህ። እና ከዛ በኋላ እንትን አልኳቸው። እግዚአብሔር ይስጠው ደግሞ ወርቁ አይተነው የሚባል የጎጃም ባለሀብት ወገኖቼ ከተራቡማ ብሎ 15 ሚሊዮን ብር መላክ። እዛ ደግሞ ታኩር ለሚባለው ሰው ደግሞ ቲክቶከር ነው፣ አማራ ነው። እሱም ደግሞ መኪና ገዛለው ማለት እዛ በቃ ያተነገረ። የኦሮሞማው ካምፕ ተቃጠለ። እንዴት ተደርጎ ተባለ። ይሄ ወርቁ አይተነው ይባላል። 15 ሚሊዮን ብር አድርሱልኝ፣ በደብረ ብርሃን ለተፈናቀሉት አድርሱልኝ እሰጣለሁ ምናምን ሲል አቡበከር ነፍስ አውጭኝ በአስቸኳይ እንትኑን አቁሙት፣ ምንትዙን አቁሙት አሉና አስቆሙት ማለት ነው። ከዛ መግለጫ ወጣ። አቡበከር ራሱ መግለጫውን ለጠፈ። የአግማስ የሚባለው የአግማውና ወርቁ አይተነው የምትባል ጎጃሜ፣ የጎጃም አማራ፣ አንተ ኦርቶዶክሳዊ ታላቅ ሰው በእውነት በ15 ሚሊዮን ብር የነዚህን አማራ ላይ እንደ እንትን ተጣብቀው እንደ መዥገር ያደረጉትን አራገፈልን። በ15 ሚሊዮን ብር አራገፈ። ከዛ ምን አለ? ድርጅታችን ሆዱን ብቻ ተመልከቱት። በእውነት እንግዲህ ድራፍት የሚጠጣ ሰው ነው ሆዱ እንደዚህ እንትን ማለት ያለበት። ምን አገባ ሆድ ምን አሳየኝ? እኔ ለምን ከበሮ አያክልም? ግን የመንግስት እርሻ ነው። በእውነት ውዳድ ነው። የመንግስት እርሻ ነው የሚያክለው ሆዱ። ድርጅታችን ከፖለቲካ ከዘርና ሃይማኖት የጸዳና ገለልተኛ ሆኖ የሚሰራ መሆኑን ምንም አይነት የፖለቲካም ይሁን ሌላ ዓላማ ካለው ግለሰብም ይሁን ድርጅት ድጋፍ የማይቀበል መሆኑን ለማረጋገጥ እንወዳለን ይላል። ለሞጣው መስጊድ ጋጠሎ ጃልመሮ 5000 ሰጠ ሲባል ወንድማችን 5000 ሰጠ ያለ ሰውዬ ለመስጊድ ለተራበ ሰው ወርቁ አይተነው ይስጥ፣ ኢሳያስ አፈወርቂ ይስጥ፣ አሜሪካ ትስጥ፣ አረብ ይስጥ፣ ያመነ ይስጥ፣ ያላመነ ይስጥ፣ ለተራበ ሰው የተሰጠውን ይዘህ ሄደህ ታቀርባለህ እንጂ ገና ለገና ይሄንን ብንቀበለው ኦሮሞማው ይከፋዋል። ደግሞ አሸባሪ ያልተባለ ሰው፣ ወንጀለኛ ያልተባለ ሰው አማራ ስለሆነ ብቻ ስለረዳ
አማሮቹ መረዳት የለባቸውም ብለው ይዞ መሄድ ምን ማለት ነው? ምን ማለት ነው? ኢትዮጵያን የሚረዱት አሜሪካኖች ሃይማኖታቸው ካቶሊክ፣ ሰይጣንን ሊያመልኩ ይችላሉ፣ እምነት ላይ ኖራቸው ይችላል። አለቀ። ግን ለተራበው ዘይት ይልካሉ። ለወሎ እስላም፣ ለወሎ ኦርቶዶክስ፣ ለአማራ እስላም፣ ለትግሬ እስላም፣ ክርስቲያን ሰው ለተራበው ሰው ስለሆኑ ይረዳሉ። ቆይ ይሄ ከየት ነው የመጣው? ከአሜሪካ። አሜሪካ እንትን ብላለች አንቀበልም ይባላል? አይባልም፣ አይባልም። ጋዜጣዊ መግለጫ አግማስ ኢትዮጵያ እኛ እንደዚህ አንቀበልም፣ እንደዚህ በፖለቲካና በምናምን አይደለንም። ምን ሲሉ የነበሩ ናቸው? ወሎ እንገነጥለዋለን፣ ባንዲራችን ይሄ ነው ሲሉ የነበሩ ሰዎች ማለት ነው። አንድ ሰው ስለሰጠ አማራ የሆነ ያውም ለአማራ በቃ ይረዳልኝ ብሎ ስለሰጠ። ወርቁ አይተነው እኮ አቶ ወርቁ አይተነው ጎንደር ቀበሮ ሜዳ ለበዓል መዋያ እናንተን አስተባብሬ እዛው ሰንጋ ይታረድላቸዋል በተባለ ጊዜ ኖ ይህን እንዴት ችለዋለሁ ብሎ ሰንጋውን፣ ቅቤውን፣ እንጨቱን፣ ምኑን አድርጎ በዓላቸውን ብሩ ተርፏል ያደረገ ሰው እና ጎንደሮች ወርቁ አይተነው ነው የላከው እሱ ጎጃሜ ነው አንቀበልም ይላሉ አላሉ። እዛ ውስጥ እስላሞች የሉም አሉ። እዛ ውስጥ ጴንጦች የሉም አሉ። የተፈናቀሉት አሉ። የረዳቸው ሰው ነው ያውም ወገናቸው። እነዚህ ግን የዋሃቢ እስላሞች፣ እነዚህ ጸረ አማራዎች፣ ጸረ ኦርቶዶክሶች፣ ጸረ ሰው ያውም የተራበው በአብዛኛው እነሱ የሚሰሩት እስላሙ ላይ ነው። እዛ ደብረ ብርሃን ሄደው እስላሙ ላይ ነው የሚሰሩት። የተራበውን በጅምላ ነው እያሰለሙ ያሉት። ህፃናቶቹን እያሰለሙ ያሉት በጅምላ ለነዛም ቢሆን እሺ ይረዳ ብሎ 15 ሚሊዮን ብር ሲሰጥ እኛ ከፖለቲካ የጸዳና የፖለቲካ እንትን አንልም ምናምን ብለዋል። ይሄ ያንን እግዚአብሔር ሲገልጠው የመገለጥ ዘመን ስለሆነ ይሄንን አቡኪ የሚሉትን አወከረን እግዚአብሔር ገለጠ። አላህ የነሱን ገለጠ። ሰብአዊነት ሁልጊዜ በኢንተርቪው ውስጥ ሰብአዊነት፣ ርኅራሄን፣ ፍቅርን ምናምን የሚሰብከው ሰውዬ አንቀበልም አለና እግራችሁን ብሎ አለ ማለት ነው። አሁን ሲጨንቀው ማን ነው የሚጽፍለት? ሙጂብ አሚኖ አቡክዬ ምናምን ከዛ የእሱ አይነት ባንዳዎች አንድ ብቻ ሆነ ተቸገርን ሲል፣ ህዝቡ ግን በአጠቃላይ እስላሙ በሙሉ ግን በተለይ አማራው አለ። አሁን ዘሩን ነው እየጠየቅኩ ያለሁት። አርጎባና አፋር ነው የሚሉ አሉ። አይ ደሴ የተወለደ የአማራና የኦሮሞ ነው የሚላለ፣ አርጎባ ነው የሚላለ። እሱም በደንብ አምጡልኝ። ምክንያቱም አሁን በኢትዮጵያ ፖለቲካ ውስጥ አንድ ሰው የሆነ ነገር ሲያደርግ ዘሩን ነው መጠየቅ። ምንም እንዳትሳቀቁ። አንድ ሰው በአንድ ነገር ላይ ጨካኝ ሲሆን ዘሩ ምንድን ነው ብላችሁ ጠይቁ። ያኔ ታገኙታላችሁ። ወደ ላይ 7 ወደ ጎን 7 ስትሆን የዛ ዘር ጠላት ሆኖ ታገኘዋል። በተለይ አማራ ላይ አማራ ነኝ እያለ የሚጨቁን ሰው ካለ ቁጠሩት፣ አስቀምጡትና አባት፣ አክስት፣ አጎት፣ አያት ምናምን ብላችሁ ይሁት ጸረ አማራ ሆኖ ታገኙታላችሁ። ጎንደር አካባቢ ከሆነ ወደ ትግራይ ይሄዳል። ጎጃም አካባቢ ከሆነ ወደ ኦሮሞ ይሄዳል። ወሎ አካባቢ ከሆነ ወደ ኦሮሞ ይሄዳል። ወይ ደግሞ በሃይማኖት ጎጃም ከሆነ ቅባት ይሆናል፣ ወይም ደግሞ የአገው ሸንጎ ይሆናል፣ ወይም ደግሞ እዛ ቅማንት የፖለቲካው ቅማንት ይሆናል። ይሄ ነው። ስለዚህ ይሄ ሰውዬ ልክ ሲመታ ቀጥታ ወዴት ነው ሄደው? ፓስተር አብነት ጋር ሄደ። ይዞት የሚሄደው ደግሞ ይሄ ወንድማችን ነው። በጣም አደንቋለሁ። እሱንም አንዴ መታውት ከመማር አለባቸው ጋር ሆኖ ለቀበሮ ሜዳ ተፈናቃዮች የበሰበሰ ሽንት፣ የአእምሮ ህሙማን የሚተኙበትን ሽንት ግማቱ ጎንደርን ያጠነባ ፍራሽ ልኮ አቃጥሉት ብዬ እንዳይተኙበት ብዬ አዲስ ነው የምንገዛላችሁ ብዬ አዲሱን ይገዛላቸው ጥፋ ከዚህ ያልኩት ማለት ነው። የአብሮት ያለው ልጅ ማን ነው ስሙ? ወንድም ካሊድ የሚባል ደውሎ አውርቶኛል፣ ደውሎ አናግሮኛል እና አሳይቶኛል። በቪዲዮ አድርጎ የሚረዳቸውን ምናምን አሳይቶኛል። ያሳሳተችውም ደግሞ እቺ መማር አለባቸው የምትባልና ቅድም ዘር ቁጠሩ ያልኳችሁ ለዚህ ነው። መማር አለባቸው እናቷ ናቸው የቅማንት አዲስ ዘመን ጠላ ነጋዴ፣ አባቷ ግን ኦሮሞ ነው፣ የኦሮሞ ወታደር ነው። አዲስ ዘመን ሄዶ ጠላ ሲሸጡ እናቷ
ያው የፍቅር ነገር ወደቁ፣ አልጋ ወደቁ። ከዛ እሷ ተወለደች። ከዛ በኋላ አባት ሳህል በረሃ ይሁን ደደቢት አይታወቅም፣ ሄዶ ሞተ፣ ወደቀ። ከዛ የእሷ የአባትየው ዘመዶች ወስደው ናዝሬት አሳደጓት። ስለዚህ እሷ ኦሮሞነት ደሟ ውስጥ አለ ማለት ነው። ጎንደሬነት መሸቀጫዋ ነው ማለት ነው። ለዚህ ነው 1 ሚሊዮን ተዋጥቶ 1 ሚሊዮኑን ቁርጥም አድርጋ ይበላችሁ በጎንደር ስም እየማለች። ለዚህ ነው ይሄ ካሊድን እዛ የጠነባ አማራ የሚገባው የጠነባ ነው ብላ የጠነባ ፍራሽ የላከችለት ማለት ነው። ይሄን የተቃወምኩት ጎዶሎ ማንነት አለው። እሷ ዙሪያ ከበው እኔን ያሉብኝ እነማን ናቸው? እነ ምስጋናው አንዷለም፣ ፓስተር ምስጋናው የፖለቲካው ቅማንት ደግሞ የጠንቋይ ልጅ ሆኖ እኔን ከደገፈኝ ሌላ ጉዳይ ነው። በዛ ላይ ፓስተሩ ነው። ከዛ ማን ነው እና አያሌው መንበር ናቸው። አያሌው መንበር ነው። አሁን ገና ነው እንግዲህ እናቱ ትግሬ ናት የሚባለውን ነገር የሰማሁት። የራሱ ጉዳይ ግን እንደ አማራ ነው አክት የሚያደርገው። ትግሬን ነው የሚጠላው፣ በጣም የሚያሳድደው እንደዛ ነው። እና ጎድለ ሳሚ የሚባለው ትግሬ ማንም ትግሬ ግን በጎንደር ስም የሚነግዱ ማለት ነው። እና የሆነ ነገር ሲፈጠርና ጨካኝ ከሆኑ ዘር ቁጠሩ፣ ያኔ ታገኙታላችሁ። ምን እንደሆነ ማን እንደሆነ ታገኙታላችሁ። እናም ይሄ አቡኪ ቀጥታ ከካሊዶ ጋር ከወንድም ካሊዶ ጋር ሆኖ ወደ ፓስተር አብነት ጋር ሄዱ ማለት ነው። ፓስተር አብነት ጋር ሄዱ። ካሜራ ተዘጋጀ። ከዛ ጸሎት ጀመሩ። ዱዓ ይኛው በኢየሱስ ነው የሚያምነው። ጠየቁት፣ እንዴት ነው የሚያደርግ ሰብአዊነት እዛ በደብረ ብርሃን ያሉትን በአናታችሁ ተተከሉ ብሎ 4 ሚስት ያገባ 4 ጎራሽ እንደገና እዚህ ደግሞ መጥቶ እሱ 4 ሚስት እያገላበጠ አንዷ ጋር ማክሰኞ፣ ሐሙስ፣ አርብ ጋር ቅዳሜ አንዷ ጋር ይተኛል። እዛ መከራ የሚበሉትን ሰዎች መከራ ደፍቶባቸው አብይ አህመድ ከጀርባው ስላለ እነ ዳንኤል ክብረት አብረውት ስላሉ ይሄ ስርዓት ለሱ ስለሚጠቅመው እነዛን እግራችሁን ብሉ አማሮቹን መጥቶ እዚህ የደቡቡን ጴንጤ ልጅ ይጠይቀዋል። እንዴት ነው የሚያደርግ? እንደዚህ ሆኜ በእውነት በጣም እንግዲህ እንጸልይልህ። እሺ ጸሎት ይጀምራሉ። በጣም አዝኖ ወንድም ከሊድም በጣም አዝኗል። በእውነት በጣም አዝኗል። ከዛ ጸሎት ጀመሩ። ከዛ እንትና ማስተር አብነት አሜን በጌታ በኢየሱስ ክርስቶስ ስም እኔ ላይ ያደርከው እንትና ምናምን ተፈወስ ይላል። ከዛ እንትና ደግሞ ለካሜራ ማለት ነው እሱ ይጸልያል። ሆዱን አትመልከቱ፣ እናንተ ሆድ አትመልከቱ፣ አገር የሚያጠፋው ሆድ ነው። ከዛ አቡኪ ደግሞ ይጸልያል። ላኢላሀ ኢለላህ መሐመድ ረሱሉላህ ድብልቅልቃችን እኮ ነው የወጣው። በእውነት ድብልቅልቃችን ነው የወጣው። በእውነት ይሄ የደብረ ብርሃን ኬዝ በተለይ ድብልቅልቅ። ከዛ ማስተር አብነት ደግሞ አሜን ሃሌሉያ ሃሌሉያ ይላል። ያኛው ደግሞ ላኢላሀ ኢለላህ መሐመድ ረሱሉላህ ሙስተፈረላህ 4 ጎራሽ እዚህ አሁን ይሄ ትክክል አይደለም። አራዳውን ሰው የዋህነት ምናምን የፎቶ ፖለቲካን አሁን ዘመነ ቢጠቀምበት፣ ባዬ ቢጠቀምበት፣ ሀብቴ ቢጠቀምበት፣ ማነው ስሙ ምሬ ወዳጆ ቢጠቀምበት፣ ኢንጂነር ደሳለኝ ቢጠቀምበት ተበልቷል። የፎቶ ፖለቲካን አብይ አህመድ፣ ሽመልስ አብዲሳ፣ ታከለ ኡማ በልተውታል። በፎቶ ፖለቲካ ሰው መሸወድ ኢትዮጵያ ውስጥ አይሰራም። ግን አንዳንዶቹ ችክ ብለው ይዘውታል። ችክ ብለው ይሄ አሁን በፎቶ ፖለቲካ መሸወዱ ነው። እዛ የደብረ ብርሃን ናዳ ይናድበታል። እሱ እዚህ መጥቶ አስተፍሩላ አላህ ኢለላህ መሐመድ ረሱሉላህ ይላል። ይሄኛው ደግሞ አሜን ሃሌሉያ ኢየሱስ ክርስቶስ ስም የተወጋ ይሁን። ይሄ የሚጸልይልኝ ሰውዬ እንዳትሰማው፣ ጌታ ሆይ ይህን የተመታ አድርገው ለውጠው ይላል። ያኛው ደግሞ በልቡ ላኢለላህ እስልምና ሳይቀበል አትግደለው፣ እስልምናን ሳይወስድ አትግደለው እንደዚህ እያሉ ፉገራ ጀምረዋል። የራሳቸው ጉዳይ። ልጁን ግን እግዚአብሔር ይማረው፣ እግዚአብሔር ምሕረት ይላክለት፣ ለልጆቹ ለቤተሰቦቹ እግዚአብሔር ያብቃው። የፎቶ ፖለቲካው ባሻገር እግዚአብሔር ይማረው። ሁላችሁም ጻፉልኝ፣ እግዚአብሔር ይማረው ብላችሁ ጻፉ። ሁላችሁም እግዚአብሔር ይማረው በሉ። እግዚአብሔር ይማረው ብላችሁ ጻፉ። ምሕረት ይላክለት ብላችሁ ጻፉ።
ምሕረት ይላክለት፣ እግዚአብሔር ይማረው በሉ። ሁላችሁ ጻፉ። ብዙዎች እዚህ እየጻፋችሁ ነገችን ቆርጠው ይወርዱብሃል ብለዋል። ለምን ሲወርድብኝ ብሎ አይሉ። እኔ የምሸጠው ኮሶ ነው፣ የምሸጠው ሬት ነው፣ የምሸጠው እውነት ነው፣ የምሸጠው አይስማማም። ማንም እንትን አይደለም። የሚስማማው በጣም የገባው የተለማመደ ብዙ ጊዜ የጠጣ ነው እንጂ እኔ የምናገረው አይገባው። እግዚአብሔር ይማረው በሉልኝ። እግዚአብሔር ይማረው፣ እግዚአብሔር ይማረው፣ እግዚአብሔር ይማረው። እግዚአብሔር ማስተር አብነት የምትባለው ልጅ እግዚአብሔር ይማረው፣ እግዚአብሔር ይማረው። በእውነት እግዚአብሔር ይማረው፣ እግዚአብሔር ይማረው፣ እግዚአብሔር ይማረው፣ እግዚአብሔር ይማረው፣ እግዚአብሔር ይማረው። እሺ እንግዲህ ከዚህ በኋላ አግማስ የሚባል የለም፣ ገምቷል። አቡኪ የሚባል የለም፣ ቦክቷል። አለቀ። የለም ጭራሽ በዚህ አድርገው ሞጣን በእውነት አናደውታል። ሞጣን በጣም ነው የተናደደው። ለታኩር መኪና ለሞጣ በረኪና ብለውት ልጁ ሊሰቀል ነው። በእውነት ልጁ ሊሰቀል ነው። አማራ የራሱ ጉዳይ አያገባኝም። ከዚህ በኋላ አማራ እንትን አያገባኝም። ለታኩር መኪና ለሞጣ በረኪና ብለውኛል ብሎ የብልጽግና አማራ አንቂው እሱም በጣም ተበሳጭቷል። ሞጣ ምሕረት ይላክልህ፣ አንተንም እግዚአብሔር ይማርህ። በእውነት በጣም ከባድ መቅሰፍትን የላኩብህ ይህ ዘመን በጣም በጥበብ ካላለፍከው በስተቀር አይሆንም። ብሪጅስቶንም እግዚአብሔር ጽናቱን ይስጥሽ። በእውነት ሞጣ ላይ የደረሰው ከባድ መቅሰፍት ነው። እንግዲህ እግዚአብሔር ምሕረቱን ይላክለት። ተሽሎት ይሆን በርዶለት ይሆን አላቅም። ግን ይሄ ለሞጣ በረኪና ለታኩር መኪና የሚባለው ነገር ትንሽ ትልቅ እንትን ነገር አምጥቷል ማለት ነው። ቀጥታውን ወደምንሄደው ወደ በእውነት እግዚአብሔር ይማረው እያለው ነው ሰው። እግዚአብሔር ምሕረቱን ይላክለት፣ እግዚአብሔር ምሕረቱን ይላክለት፣ እግዚአብሔር ይማረው፣ እግዚአብሔር ይማረው፣ የልጆቹ አምላክ ይማረው፣ ለቤቱ ያብቃው፣ ለቤተሰቡ ያብቃው እያሉ ሰዎች በሙሉ ጸሎታቸውን በቴሌቪዥንም በቲክቶክም አድርሰዋል ማለት ነው። አሁን በቀጥታ የምንሄደው ለእኔ የንስሐ ጥሪ ተልኮልኛል። የንስሐ ጥሪ ተልኮልኛል። ከኢትዮጵያ ነው የተላከልኝ። በሀሌታ ቴሌቪዥን ቀርባ እህቴ ወይዘሮ አስቴር በዳኔ አርቲስት ፓስተሪት አስቴር በዳኔ ናት የላከችልኝ። ከዚህ በፊትም በጣም ብዙ ነገር ዲፌንድ አድርጋልኛለች። እኔ ብዙ እንትን በተባልኩ ጊዜ ዘመድኩ ምን አረገ ምናምን ብላ ተከራክራልኝ። አሁን ደግሞ ንስሐ ገባ ዘንድ በእውነት በጣም አድምጫዋለሁ። ንስሐ ገባ ዘንድ ልካልኛለች። እኔና አስቴር በዳኔ አንድ ቀን የተገናኘ ነው። ሰሜን መዘጋጃ በታክሲ አብረን መተን ሰሜን መዘጋጃ ጋር ረጅም ሰዓት ቆመን አውርተናል። ጴንጤ መሆኗንም አላቅም ነበር። በእውነት ጴንጤ መሆኗን አላቅም ነበር እና አሁን ጴንጤ መሆኗን አይቻለሁ። መልእክት ልካልኝ። አብረን እንስማ። የንስሐ ጥሪ ነው ለእኔ እና ወንድም ዘመድኩን ቀጥታ ላንተ ነው መልእክት ማስተላልፈው። መሪዎችን ማክበር አለብን፣ ክብር መስጠት አለብን እና ያ ደግሞ መጽሐፍ ቅዱሳዊ ነው። ፕሊዝ ካምባክ፣ ተመለስ፣ ንስሐ ግባ። ንስሐ መግባት ማለት መመለስ ማለት ነው። ፕሊዝ በቃ ይሄ የተቃውሞ መንገድ በቃ። ምንድን ነው ሞቲቭህ? ለማን የቆምከው? አሁን የያዝከውን መንገድ ይዘህ ሄደህ የምታሳካው ግብ ምንድን ነው? አለ የተሰራ የተጨበጠ ግብ አለ የምትደርስበት። ፕሊዝ አንዳንዴ ነገሮችን መደገፍ መልካም ነው። ለራስ ጊዜ ውሰድ። እግዚአብሔር ምናልባት መልእክት እየነገረ ሊሆን ይችላል። ሰምተህ ከተመለስክ ታተርፋለህ። እንደ ድሮ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጀምረህ በስመ አብ ወልድ መንፈስ ቅዱስ ብለህ እንድጨርስ ነው የምፈልገው። እኔ እዚህ ጋር ማንሳት ይኖርብኝ አይኖርብኝ አላውቅም። አንድ ጊዜ የሆነ ከጦርነት ጋር ተያይዞ ነው ብቻ እንደዚህ ተቆርጦ የመጣ ቪዲዮ ትዝ ይለኛል። በስመ አብ ብለህ ጀምረህ ከዛ ግንባሩ ምናምን ስትል ኤዲት አድርገው ያቀረቡት ትዝ ይለኛል። እና አይ ቲንክ ክርስቲያን ከሆንን እኔ እንደ አንድ ክርስቲያን ነው የምነግርህ። ሃይማኖት ቀይር አይደለ ምናምን፣ እዛው ኦርቶዶክስ ቤተክርስቲያን ሆነ ወንጌሉን አንሳው በለው። ከዛ በኋላ አንብበው። ከዛ የብዙ ህዝብ ጆሮና አይን ተከፍቶላል አይደል? ወንጌል አስተምር
እና ብዙ ልክ አሁን ወንድም ሄኖክ እንደሚያደርገው አንተም ደግሞ የራስህን ህዝቡ ወደ ሃይማኖት እንዲመለስ ወደ ወንጌል እንዲመለስ የራስህን አስተዋጽኦ አበርክት። ለቤተ ክርስቲያን ዝማሬ በመስጠት በጣም ብዙ አበርክቶ እንዳለህ ባለፈው ስትናገር ሰምቻለሁኝ እና ይብቃ ወንድምዬ። በዚህ አጋጣሚ አይዊሽ የአንድ ቀን አገር ተመልሰህ ልትገባ እመኛለሁ። አንተም ብቻም አይደል። በዚህ አጋጣሚ በአንድ ድንጋይ ሁለት ወፍ የሚባል ተረት አለ እና ምናልባት እኔ ዛሬ በአንድ ድንጋይ 3 ወፍ ልምታና መልእክት ማስተላለፍ ፈልጋለሁ። አንደኛ ለአንተ፣ ከዛ ሁለተኛ ለኦርቶዶክስ ቤተክርስቲያን፣ ሶስተኛ ለኦርቶዶክስ ቤተክርስቲያን እና ለወንጌላውያን ሁለተኛ ይሁንልኝ፣ ሁለቱም ክርስቲያን ስለሆኑ። ሶስተኛው ለመንግስት። ኦኬ፣ በአንድ ድንጋይ 4 ወፍ እንዳይሆንብኝ እና እኛ አብረን እንደዚህ ማች አንድ ላይ የሚያደርጉን ነገሮች ላይ አብረን ብንቆም እዝናት ቢግ ዲል። ለመወደድ አይደለም ለማጎብደድ አይደለም እየተናገርኩ ያለሁት። ጀስት ይሄ ደስ የሚል ነው። ሴቶች በቤተ ክርስቲያን ሲሆኑ ጸጉራቸውን ይሸፈኑ የሚል መጽሐፍ ቅዱስ ቃል አለ እና አለባበሳችን እንደዛ ቢያምር ደስ ይለኛል። አብረን እንደዛ ብንዘምር ደስ ይለኛል። ይሄ የሚያጣላን የሚያለያዩን ነገሮችን ብንጥል ደስ ይለኛል እና የጌታን ልደት በቃ እንደ ፌስቲቫል በየዓመቱ በጣም ምርጥ አድርገን ብናከብር። አሜሪካን የተደረገውን አይታችኋል አይደል? እንዴት በሚያምር ሁኔታ እንደተከበረ እሱ ደስ ይለኛል። እና መሰዳደብ እናቁም። ተሰዳድበን የምናስደስተው እግዚአብሔር የለም። ሁለታችንም ተወቃቅሰን የምናስደስተው እግዚአብሔር የለም። እግዚአብሔር አክቲቪስት አይፈልግም። እግዚአብሔር የሚፈልገው ልጆች ነው፣ በጎቹ ነው ያለን። እርስ በርስ ተዋደዱ ነው ያለን። ትእዛዛት ሁሉ የሚጠቃለሉት በዛ ትእዛዝ መሰረት ነው እና እንዋደድ፣ እንከባበር። የሚያለያዩን ነገሮችን ፖዝ እናድርጋቸው። እዛ ላይ ስንሟገት አንውል። ክርክር ኃጢአት ነው በመጽሐፍ ቅዱስ። ክርክር ኃጢአት ነው። ክርክር ኃጢአት ነው። ኦኬ። እና ቃሉ ላይ አትጨምሩ አትቀንሱ ስለሚል አናሻሽል። ሌላ ደግሞ መናገር የምፈልገው ነገር መንግስትን ነው። መንግስት ኢትዮጵያን የሚመራው መንግስት በአፍሪካ እንደ አንድ ኢትዮጵያዊ መሪ፣ እንደ አንድ የአፍሪካ መሪ የሚታየው በዓለም ዘንድ የራሱ የሆነ አስተዋጽኦ ያለው በጣም ትልቅ ነው እና እስከዛሬ መንግስትን ማክበር፣ ለባለስልጣን መገዛት፣ መንግስት የእግዚአብሔር አገልጋይ እንደሆነ መጽሐፍ ቅዱስ ላይ የተጻፈ ቃል አለ እና እኛ ያንን ተላልፈ ብዙ የምንናገረው ነገር ነበረ። እንደ ህዝብ የምመኘው እኛ ለመንግስት እንድንገዛ፣ መንግስትን እንድናከብር፣ መንግስትም እንደ ህዝብ እንዲያከብረን፣ መብቶቻችንን እንዲያስከብርልን፣ ሰላማዊ ሀገር ሽግግር እንዲኖር፣ ከጦርነት ከረሃብ ከችግር እንድንላቀቅ፣ መንገዶች እንዲከፈቱ፣ በተለያየ የሀገራችን ክፍል ላይ ያሉ የጦርነት ተጎጂዎችን እንድናግዝ፣ የረሃብ ተጎጂዎችን እንድናግዝ፣ የከሌ ሳይባል በቃ ለሀገር ለኢትዮጵያ እንድንሰራ የማርያም መንገድ በእውነት እህታችን እኔ መልእክቱ ደርሶኛል። ብዙ ጊዜ አይቻት አላቅም እና መልእክቱን በጽሞና ነው የሰማሁት፣ ግን መለየት አቃተኝ በእውነት። እኔ አስቱካን ሳውቃት ጠቆር ያለች በጣም ጠቆር ያለች እና በእውነት አሁን ግን ምንድነው እሹን የሆነችው? ይሄ ቡቶክስ አይመስለኝም፣ ግን በእውነት ይህን ሳላደንቅ አላልፍም። በጣም ነው የተለወጠችብኝ እና የመድኃኒዓለም ያለ ጊዜው ኢትዮጵያ በቃ በጣም በእውነት ለኑሮ እዚህ ጋር ጠየም ያለች ናት። ግን ኧረ ድሮ ሳቃት በጣም ጠይም ነበረች። እኔ ሳቃት ጠይም ናት። አሁን በጣም ነው ቢጫ ነው የሆነች። ያዝልኝ እዚህ ጋር ቢጫ ነው የሆነችው በእውነት እንትኗ ራሱ
እዚህ ጋር ጡት ማስያዣውን ላይ ያስፈልገዋል። አስቱ አንቺ በዚህ ይሄን የመሰለ ምቾት ውስጥ ልክ የድሮ አዳነች አቤቤ ድሮ እናቃታለን። እውነት አሁን ያለችው አዳነች አቤቤ አይደለችም። ዘመን ይለወጣል፣ ምቾት ድሎት ሲመጣ እንትን ይላል እና በጣም ነው የገረመኝ። እኔ ከመልእክትሽ ባሻገር ያንቺ የፊዚካል ለውጥ እንግዲህ አሁን ወደዚህ ወደ ጉልበትሽ አካባቢ፣ ወደ ጭንሽ አካባቢ፣ ወደ ቁርጭምጭሚትሽ አላየውም እንጂ ከዚህ በላይ በጣም ፈረንጅ ነሽ። ከዚህ በላይ ፈረንጅ ሆነሻል። ከደረትሽ በታች ይኸው አሁን አዳነችን ተመልከቻ። አዳነች ድሮ ስናቃት እንደዚህ በእውነት ተጫወታችሁ። እውነት እኔ በጣም ነው ግራ የሚገባኝ። የመድኃኒዓለም እኔ እሷ አስቴር ጋር አምጣልኝ። አስቴርን እኔ ማቃት በጣም እንትን ያለች ናት። መጀመሪያ በዚህ መነጋገር አለብን ብዬ ነው። አብዛኛውን ኢትዮጵያውያን አሁን ሳይ የጠወለጉ ናቸው። አሁን ከአማራ ክልል የሚመጡትን አይቻለሁ። ትግሬዎቹን እያየዋቸው ነው። ከኦሮሞም አካባቢ የሚመጡትን እያየዋቸው ነው። በደንብ በልተው ውስጥ እንትን እስኪሉ ነው። በጣም እንትን ያሉ ናቸው። እኔ አንቺ በጣም ነው የተመቸሽ እና ሌላ ነገር የምታይ አይመስለኝም። አሁን ስመለከትሽ ሌላ ይደፍናል፣ ይሄ ምቾት ይደፍናል እና ደግሞ አካባቢሽን በጣም እንትን ካለ ሌላው እንድታይ አያደርግሽም። የሌላው ሰቆቃ፣ የሌላው ረሃብ፣ የሌላው ምንም አይታይሽም። እንግዲህ እስከ ደደቢት ዋሻ ድረስ ህወሓቶች ይዘውሽ ሄደው እንድትናገሪ እድል የሰጡሽ እንድትናገሪ ያደረጉሽ እና ያየሽ ብዙ ጊዜ ደግሞ ብዙ ጠንካራ የሆኑ ሙግቶችን ታደርጊ የነበረ ነው። ከአብይ አህመድ ጋር ባለ ግንኙነት የነበራችሁን ግንኙነት እናንተ ናችሁ የምታውቁት። ሀሜት ነው፣ ወሬ ነው። ስለሱ አያገባኝም። እኔን ግን የደነቀኝ ከመልእክቱ በፊት እኔ ያንቺ ኑሮ ያንቺ ህይወት እንደዚህ ስላማረልሽ እዚህ ህዝብ መከራ በሚበላበት ሀገር ነጋዴው ባለጸጋው በጭንቀት ተወጥሮ ከሰውነት ተራ በወጣበት ምድር ላይ መካከለኛ ገቢ የሚባለው ሰው ሁሉ ነገር አጥቶ እንደ እብድ በሆነበት ሀገር ላይ እግዚአብሔር መቼ ነው ይህንን ከዚህ አዘቅት የሚያወጣም ብለው በግልጽም በስውርም በሚናገሩበት እና ኢትዮጵያ ላይ የመጣው መርገምት አሁን የተጫነው ከባድ ነገር እንትን ባላቸው ሰዓት አንቺ እንደዚህ ሁሉ ነገር ተከድኖልሽ እንደዚህ አበባ መስለሽ በእውነት ላንቺ የዘነበ በረከት ላንቺ እንደዚህ የፈሰሰ እኔ እንኳን እዚህ ስራ እንኳን ባይኖረኝ የጀርመን መንግስት እርዳታ አለው ይሰጠኛል፣ በልቻ አድራለሁ። ለሌሎቹ ይድረስላቸው በእውነት አንቺን የጎበኘ እና ለአንቺ ሰላም የሰጠ እንትን እውነት የሚገርም ነው እና እሱ ደንቆኛል። እኔ ወደ መልእክቱ ስንመጣ መልእክቱ ንስሐ ግባ ነው ያልሽኝ። ንስሐ የምገባው ደግሞ ስርዓቱን ስለተናገርኩ ነው እና መጽሐፍ ቅዱስን ያለ አግባብ ያለ ቦታው ስለምንጠቅስ ነው። መጥምቀ መለኮት ለአስተዳደር ለገዢዎች ተገዙ የሚባለው ለጨቋኞች አይደለም። ምህረት ለሚያውቁ፣ ልማት ለሚያውቁ፣ አስተዳደር ለሚያውቁ፣ ፍትህ ለሚያሰፍኑ፣ ለሚደክሙ አግዟቸው፣ እርዷቸው፣ ጸልዩላቸው ይባላል። እንጸልያለንም። እንኳን እሱ ሆኖ አሁን እንኳን ለዚህ አራጅ መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትጸልያለች። እያረዳት እያቃጠላት መነኮሳቷን ገዳማቷን እያነደደ ጸልያለች። በስርዓተ ቅዳሴዋ ላይ ቤተክርስቲያን ለሀገሪትነ ኢትዮጵያ ጸልዩ እያለች ለሀገሪትነ ኢትዮጵያ እያለች ጸልያለች። አግር ጸራ ወታተ ገሪሃ ጠላቶቿን ሁላ አጥፋላት፣ ከእግሮቿ በታች አስገዛላት እያለች ቤተክርስቲያን ትጸልያለች። ምክንያቱም ሀገር የሰራች ናት። ሀገር እናንተ እንደምትሰድቧት እናንተ አፋችሁን እንደምትከፍቱባት እንደምታላቅቁባት አይደለችም የኢትዮጵያ ቤተክርስቲያን ማለት።
ይህ ቤተክርስቲያን ጸልያለች። ለመንግስት ያስገድላል እኮ። ለምሳሌ የሄሮድስን ታሪክ ታውቃለህ። ሄሮድስ ገዢ ነው፣ ንጉስ ነው፣ መንግስት ነው። ባጠፋ ጊዜና በበደለ ጊዜ ግን መጥምቀ መለኮት ቅዱስ ዮሐንስ ነው አለ ፊቱ ቆሞ የገሰጸው ማለት ይህን ልታደርግ አይገባህም ማለት። ስለዚህ ወስዶ አሰረው። ከዛ ዘፋኟ መጣ ዘፈነች። ምን ሊሸልምሽ ሲባል የእናቷን ውሽማ ነውና እሱ ቅዱስ ዮሐንስ ተነገረ። እናቷ አንገቱን ቆርጠ ስጠኝ በይዋለችው። ከዛ እሱ እያዘነ አንገቱን ቆርጦ የቅዱስ ዮሐንስን ሰጠው። አለቀ። ዋጋ ያስከፍላል። የወንድምህን ሚስት ማግባት አትችልም የሚል ቃል ስለተናገረው ብቻ ማለት ነው ያስገድላል። መንግስትን አትናገሩ እንትን አትበሉ አይባልም። መንግስትን መናገር ብቻ አይደለም፣ በጠመንጃ ታናግሪዋለሽ። ከፋን ያሉ ሰዎች እኮ በቀይ ሽብር በነጭ ሽብር የተገደሉ ከዛ ምናምን ያሉ ሰዎች እኮ ወጥተው ደርግ የሚባለውን መንግስቱ ኃይለማርያምን ገጠሙት። ዛሬ አንቺ እንደዚህ አንቀባረው እንደምታያቸው በእውነት የአረብ ከበርቴ ሚስት መስለሽ እንድትታይ ያደረሽሽን ስርዓት ያመጡት ቄሮዎች በወያኔ ከ5000 በላይ ግንባራቸውን ተብለው ነው ተቃውሞ ትክክል አይደለም ብለው ስርዓት ተቃውሞ መንግስትን ተቃውሞ ዛሬ በኦሮሚያ ጫካም በአማራ ጫካም ያሉት ትክክል አይደለም ይሄ የሚሰራው ብለው ያንቺን ጌታ ያንቺን ቦይፍሬንድ ይቅርታ ያንቺን ኤክስ ያንቺን ጠቅላይ ሚኒስትር በጣም ይቅርታ ያንዛረጠኝ ነው ያረርጌ ሰው ታውቂዋለሽ አፉት ይዋለሽ እና ያንቺን ኤክስ ያንቺን ምትወጂውን እንትን ስርዓት ጫካ ገብተው እየተቃወሙት ነው በእውነት እና ይሄ እየተሰራ ያለው ግፍ አለ። እኔ ላንቺ የምነግረው በእውነት ከህግ ውጪ ከመጽሐፍ ቅዱስ ቃል ውጪ ከእግዚአብሔር ቃል ውጪ ስርዓቱንም ሀገሪቷንም ለክፉ የሚዳርግ ነገር አድርጌ ከሆነ በእኔ መንገድ ያሉና ይህን ስርዓት የተቃወሙ በእውነት ድሃ ተበደለ ፍርድ ተጓደለ ብለው ካልሆነ የሚቃወሙት መከራው በእኔ ቤት ይግባ በእኛ ቤት ይግባ። ነገር ግን ይሄ ስርዓት ይሄ ሰው ደም መጣጭ ነው። ይሄ ሰው ሀገር አጥፊ ነው። ይሄ ሰው ኢትዮጵያን የሚበታትን ነው እያልን እየተናገርን እኛ የምንናገረው እውነት ከሆነ ህዝብ እያየ ያለው መከራ በቤትሽ ይግባ። የህዝብ ድንኳን ለቅሶ የሐዘን ድንኳን ከቤትሽ ይተከል አይነቀል። የሚያቻችለን ይሄ ነው። እኔ ካጠፋው ለሲኦል ይዳርገኝ ምህረት አይስጠኝ። ከእውነት ፈቀቅ ብዬ ድሃ ተበደለ ፍርድ ተጓደለ ብዬ የነቢያቱን መንገድ የሐዋርያቱን መንገድ ተከትዬ ካልሆነ ይሄንን ያደረኩት እኔን መከራው ያገኘኝ ለሲኦል ይዳርገኝ። ሀገሬንም አያሳየኝ፣ ለሀገሬም አያብቃኝ፣ ለሀገሬ ምድር አያብቃኝ። በተጋራኒው ግን ይሄ ስርዓት እንትን በማለቱ አንቺን እንትን ካለሽ ደግሞ እግዚአብሔር ያሳይሽ። ወይ ብለሽ መከራ ችግር ደርሶብሽ እኔ በህይወት ቆይቼ በዚሁ ቴሌቪዥን እቺ እህታችን እንዲህ መሆን አልነበረባትም፣ እንዲህ መደረግ አልነበረባትም፣ የደረሰባት ግፍ ነው ብዬ ለመናገር ያብቃኝ። እሰይ እንኳን እንዲሆነች ሳይሆን ማለት በቤት ይግባ። ቅድም ስናገር ሰምተሻል። ሀገር ታምሶ ትግሬዎች እኛ ሰላም ነን፣ እኛ ስንመራ እንደዚህ ነበር፣ እኛ ብንሆን ኖሮ እንዲያናደርግም እያሉ ከበሮ እየመቱ እየደለቁ ይጨፍሩ ነበር። እግዚአብሔር አየ። የሰላሙ አደፍራሽ ማን እንደሆነ ተመለከተ። ዛሬ ትግሬ ማቅ ለብሶ ሀዘን መከራ ወርዶበት አለ ማለት ነው። አንቺ አሁን ኦሮሞ ነኝ ስርዓቱ አይነካኝም እንደገና ኤክሴ ምንም አይለኝም ተብሎ እንደዚህ ማለት በጣም ትክክል አይደለም፣ ከንስሐ በፊት ማለት እና ተቀብያለሁ። እኔ አንቺ የላክሽልኝን ተቀብያለሁ። ግን በውጤት እንየው። እግዚአብሔር በውጤት ያሳየን።
በውጤት ያሳየ። አንደኛው እሱ ነው። ሁለተኛ ታርጌቱ ገብቶኛል። እኔ ለምን እንደመጣሽ እንዴት እንደመጣሽ ገብቶኛል። እናየዋለን፣ በሰፊው መጣበታለሁ። እቅዱን አክሽፌዋለሁ። እኔ እቅዱን አክሽፌዋለሁ። ከዚህ በኋላ አልሄድበትም። ምንድን ነው ደጋግመሽ ያልሽው? የጌታን ልደት እንደ ፌስቲቫል እናክብረው ነው ያለችው። ይሄ የጴንጤ ፕሮጀክት የብልጽግናን ፕሮጀክት አውቀዋለሁ። ሄኖክ ኃይሌን ለምን እንደመረጣችሁት አውቀዋለሁ። ሄኖክ ኃይሌን ለምን እንደመረጣችሁት አውቃለሁ። ሄኖክ ኃይሌን የሚነዳው ማን እንደሆነ አውቃለሁ። ሄኖክ ኃይሌ ምን እንደሚሰራ አውቃለሁ። ለሄኖክ ኃይሌ የተመደበለትን በጀት አውቀዋለሁ። ሄኖክ ኃይሌ ምን ሚሽን ይዞ እንደሚሰራ አውቀዋለሁ። ኢቭን አሁን እንኳን በካቢኔ ደረጃ የአዲስ አበባ አስተዳደር በካቢኔ ደረጃ እነ ዘመድኩን ስለተነሱበት ሰው ሊቀርበት ይችላልና ሄኖክን የፕሮቴስታንት ድርጅቶች በአጠቃላይ እንትን የሚላችሁ የለም፣ አንገታችሁን የሚያይ የለም። የኦርቶዶክስ ስርዓት መጠቅለል ነው፣ ተጠቅለሉ፣ ፀጉራችሁን ተሸፋፈኑ፣ ነጠላ ለብሳችሁ የሄኖክን በዓል አድምቁለት። አንደኛ ሄኖክ ስለ ተክለ ሃይማኖት አይዘምርም፣ ስለ ክርስቶስ ሰምራ አይዘምርም፣ ስለ ቅዱስ ጊዮርጊስ አይዘምርም፣ ስለ ጻድቃን ስለ ሰማዕታት አይዘምርም። ከኛ ጋር አንድ ነው፣ ተወለደ ነው የሚለው። ጌታ ተወለደ ማለት ለእኛም አይጎረብጠንም። ስለዚህ ሄኖክን አግዙት ተብላችኋል። ስለዚህ ዘመድኩን እንቅፋት እየሆነ ነው፣ ሚሽናችንን ሊደባልቅብን ነው። ቅዱ እንደዛ ነው። ለዚህ ነው አንቺ ደጋግመሽ እንደ ሄኖክ ኃይሌ ያልሽኝ ማለት ነው። ሄኖክ ኃይሌማ ደግሜ እነግርሻለሁ፣ እንኳን ተናገርሽ። ሄኖክ ኃይሌ የእናንተ ሰው ነው። ሄኖክ ኃይሌ የቫቲካን ቅጥረኛ ነው። ሄኖክ ኃይሌ ማህበረ ቅዱሳንን ውጦ የኢትዮጵያ ቤተ ክርስቲያንን አንገቷ ነው የቀረው፣ እዚህ ድረስ ውጧታል። ነገ ይባንናሉ፣ ጳጳሳቱ ይባንናሉ፣ ምናምን አጽድቷቸው ታያለሽ። ሄኖክ ኃይሌ የተመደበበት እምቢ ያለው የሰንበት ትምህርት ቤት ማደራጃው ነው። ወጣቶች ስለሆኑ ለገንዘብ ስለማይገዙ በትርፍ ሰዓታቸው ስለሚያገለግሉ የሰንበት ትምህርት ቤቶች ብቻ ናቸው ለሄኖክ አልዋጥ ያሉት። እሱን ለመዋጥ ደግሞ አብይ አህመድ ፕሬዝዳንት ይሆናል። አሁን በፊታችን ምርጫ ዳንኤል ክብረት ደግሞ ጠቅላይ ሚኒስትር ይሆናል። ልክ መለስ ዜናዊ ፕሬዝዳንት እንደነበረ ታምራት ላይኔ ጠቅላይ ሚኒስትር እንደሆነው አብይ አህመድ ፕሬዝዳንት ይሆናል። ዳንኤል ክብረት ጠቅላይ ሚኒስትር ይሆናል። የአማራ ውክልና ውጭ ጉዳይ ሚኒስቴርን ይወስዳል። ከዛ በኋላ ሄኖክ ኃይሌ የዳንኤልን ቦታ ይዞ የአብይ አህመድን የማማከር አገልግሎት ይሰጣል። ኮች እያደረጋችሁት አብርሃ ፋሚሊ እያሰለጠነ ያለው እያዘጋጀ ያለው ሄኖክን ለምን እንደሆነ እናውቃለን። ለምን እንደሆነ እናውቃለን። ለምን ቀለበቱን ያወለቀው ሄኖክ? ቀለበቱን ለምን ነው ያወለቀው? ሲጠይቂው ሚስቱስ ምንድናት? ማናት? ብዙ አታናግሪ። ኦሪገን ያለችዋ ምንድናት? አሜሪካን ኦሪገን ያለችዋ ምንድናት? ኤርትራዊቷ መቀሌ ሀብት ያላት ከሄኖክ ኃይሌ ጋር ያሉ ሰዎች ምንድን ናቸው? እስቲ አንድ እንትን ላምጣላችሁና ይሄንን አይተን እንመለሳለን። አላችሁ እናንተ ሁላችሁም እስቲ ታፕ 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 ውጭ ያላችሁ ገባ ገባ 1 ሚሊዮን ግቡ። እዚህ እንትን ላይ ያላችሁ አሁን ስመጣ ከሳሾችም ይመጣሉ፣ ለእንትን ይልክለታለሁ። እና ሄኖክ ኃይሌ የመጣሽው እኔ ንስሐ ግባ ለማለት ሳይሆን ለሄኖክ ኃይሌ የፕሮሞሽን ስራ ለመስራት ነው። ይሄን ደግሞ ሁሉም ታዟል። አይነ ስውሩ እኚህ የኔታ እሸቱ ትላንትና ሽመልማል ነው ምናምን የሚባለው አንድ የጎጃም ሊቅ ነኝ የሚል እነሱ ተሰብስበው ሲሰሩ የነበረውን እያየውን እየተመለከትኩን እና ለሄኖክ ኃይሌ ድጋፍ ስጡ ተብለው ቲክቶከሮቹ ትግሬዎቹ እነ ታደለ ገመቹ ራሳቸው እንዲገኙ እየተደረገ ያለውን ነገር አውቀዋለሁ። ስለዚህ ያንቺን ኮንሰርት ቀቅለሽ ትበይዋለሽ። ቀቅለሽ ገብቶኛል። ምን እንደሆነ አሜሪካ የሆነውንም እናመጣዋለን እና አሁን እናንተ የምትሉት እናንተ ሰምታችሁኛል፣ ገብቷችኋል። ሄኖክም ገብቶታል፣ ህዝቡም ሰምቷል፣ ገብቶታል። የኔ ቃል መዝራት ነው፣ እውነቱን መዝራት ነው።
ለምን አይውጠውም? ለምን አይበላውም? እኔ መሬት ስሚ ሰማይ አድምጪ ቤተክርስቲያን መስክሪ ነው። አስቴር በዳኔ ትሰሚያለሽ? አሁን ጳጳሳቱ ሲያለቅሱ እንደው አይፍጠንና ብፁዕ አቡነ ማትያስ አሁን ባያልፉ ብዬ ጸልያለሁ። ባያልፉ ምክንያቱም እየመነኮሱ ያሉ ለአንቺ የምነግርሽ ማለት ነው። ከማህበረ ቅዱሳን የነበሩ ወጣት መነኮሳት ወደ ገዳም ተልከው እየመነኮሱ ነው። ሞንኩሰው ወደ አሜሪካ እየተመለሱ ነው። ዶክተሮች ምኖች መጥተዋል። በሄኖክ ኃይሌ በኩል ቤተ ክርስቲያኒቷን እንዴት እንደሚወርሷት ተዘጋጅተዋል። ፕሮሞሽኑ ተሰርቷል። መንፈሳዊ ኮሌጅ ያሉት ሰዎች ተይዘዋል። እና ይቺ ቤተ ክርስቲያን ሪፎርሜሽኑን መቀበል አለባት፣ ተሐድሶ መቀበል አለባት። እስካሁን የመጣንበት መንገድ ትክክል አይደለም ብለው በሄኖክ ኃይሌ በኩል መጥተዋል። ሆዳም ሊቃውንትን የሚሉ ጎጃሞቹ መብታቸው ነው። ጎጃሞቹ የእንትኑ አካል ስለሆኑ ማለት ነው። እና አቡነ አብርሃም እነ መምራ የዛ አካል ስለሆኑ ማለት ነው። ምክንያቱም ይሄ ቅባት የሚባለው ካቶሊክ ነው የወለደው። ፓትርያርክ መርጦ ጎጃም ተቀምጧል። የሄኖክ ኃይሌን የሚደግፉት የትግሬው አባ ሰላማና የጎጃሙ ቅባት ነው። ለሄኖክ ኃይሌን ሮም ካቶሊክ የላኩት ብፁዕ አቡነ አብርሃም ናቸው። ሰሞኑን ጻድቅ እየተጫወቱ ምን እያሉ ያለ እግዚአብሔር ይፈርዳል፣ እግዚአብሔር መልስ ይሰጣል። የኢትዮጵያ ቤተ ክርስቲያን አምላክ በእውነት በዚህ መንገድ በአብርሃ ፋሚሊ የምትጠፋ የምትናድ ከሆነች እኔም ሃይማኖት የለኝም፣ ሃይማኖት አይኖረኝም። እናንት መነኮሳት፣ እናንት ካህናት፣ እናንት ዲያቆናት የተዘጋጀላችሁ ድግስ ታገኙታላችሁ። እንደ ቅማል እንደ ቆሻሻ ትራገፏታላችሁ። ሄኖክ ኃይሌ ያራግፋችኋል። መዝግቡልኝ ዘመድኩም ብሎ ነበር ትላላችሁ። ጻፉልኝ። ዛሬ አሽቃበጥክ፣ ዛሬ ዘለልክ። ልጁን እኔ በምንም አልጠላውም። ልጁን እኔ በምንም እምንቀው ወይም ደግሞ እምጠላው አይደለም ማለት ነው። ለምንድን ነው ጎጃሞቹ ለምንድን ነው እየየ የሚሉት? እስቲ አሸብርን ተመልከቱት። ስለ እውነት አሸብር ጴንጤ የሆነ የሊቃውንት ጉባኤ ሰብሳቢ የነበረ ነው። አሸብር አይመረ አሸብር እንትን የሚባለው አይመረ እሱ የሊቃውንት ጉባኤ የነበረ ነው። ከነ በጋሻው ጋር ገጠምኳቸው። ጅጅጋ ሚካኤል ሄዶ ታቦት ቆሞ ቪዲዮ ካላችሁ ላኩልኝ። በኢየሱስ ስም ሃሌሉያ ብሎ ታቦት ቆሞ አለ። የሊቃውንት ጉባኤን ይዞ ስትራቴጂው ጳጳሳትን መያዝ፣ ሊቃውንት ጉባኤውን መያዝ፣ ምኑን ማነቅ። አይመራ አሸበር ብሶበት ወጣና እነ ዮርዳኖስን እነማይዞ ታድሶ ሆነ እና እዛ ጴንጤዎቹ ደግሞ አያበሉም። ጴንጤዎቹ በስርዓት የመጡ ናቸው፣ ኔትወርክ አላቸው። ይሄ ከዚህ ርቦት የሄደው ኦርቶዶክሳዊው መናፍቅ መብላት አልቻለም። ሲርበው ተመልሶ እጅ ሰጥቶ መጣ። አይመረ ምን ያደረገ ነው? ቅባቶችን ቆጋ ተክለ ሃይማኖት ሄዶ ያስመረጠ ያሾመ ፓትርያርክ መርጦ ያስቀመጠ። በቃ እዚህ አትችልም፣ እዚህ ያለው ሌላው ይሰራዋል፣ አንተ ኦርቶዶክስ ተመለስ ተብሎ ወደ ቤተ ክርስቲያን ይቅርታ ጠይቆ የተመለሰ ነው። ዛሬ መጥቶስ ለሄኖክ ኃይሌ ይተጋተጋል። ለምን? ጎጃሜ ነዋ፣ ቅባት ነዋ። እኔ የምነግራችሁ ነገር ዛሬ አይገባችሁም። እኔ ጎጃም ጥላቻ የለብኝም፣ የትግሬ ጥላቻ የለብኝም፣ የምን ጥላቻ የለብኝም። እንዲህ ካልነገርኳችሁ አይገባችሁም። ቅኔ አያስፈልገው። ህዝብ ይቀየማል፣ እንደዚህ ይላል ምናምን። ሴራ እኔ ላይ ስለማይሰራ ማለት ነው። ወጥቶ ጓ ይላል፣ ጓ አረገዋል፣ ያወራል፣ አወራዋል። እና ይመራ አሸብር እስቲ ተመልከቱ። ይሄ ሸመልማል ምናምን ደራሲውን ሊቃውንት ምናምን የሚባለውን ተመልከቱ። ለምንድን ነው ሄኖክ ኃይሌን የሚደግፈው? አይነ ስውሩ ኮሜዲው የኔታ እሸቱ ምን ስለሆኑ ነው ሄኖክ ኃይሌን የሚንትሉ? ለምንድን ነው እሸቱ ኮሜዲያን እሸቱ ለሄኖክ ኃይሌ 10 ሚሊዮን ብር እንዲያሰባስብና እንዲያስገባ የተፈለገው? ለኦሮሞ ሄኖክ ማነው ኮሜዲያን እሸቱ? ኔትወርኩ ገብቷቸዋል። ለምንድን ነው ኮሜዲያን እሸቱ ጣሊያን ድረስ ሊያሰባስብ ሄዶ ጣሊያን ያሉት ገንዘብ የለንም የምንሰጠው ኮሚሽን የለንም ሲሉት እሱ ጣሊያንን ጎብኝቶ ወደ ሀገሩ የተመለሰው ለምንድን ነው? እንዴት ነው አሜሪካንን በገዳም ስር ዘርፈው በገዳም ስም እንዴት ነው የዘረፉት?
ትዕግስት የምትባለው የጎጃም ልጅ ቤቷ ጋብዛኛለች፣ ጠይቂያታለሁ፣ ሄጄ አይቻት ነው የመጣሁት። እንዴት ነው 1 ሚሊዮን ብር የሰጠሽው ለገዳሙ ስላት ምንድን ነው ያለችኝ? ምስክር ፊት ኖ እኔ አልሰጠውም፣ ብድር ነው የሰጠሁት። ከዛ በዛ እነሱ ማኑ አስነኩ፣ ህዝቡን ጋጡት። የቲጂ ሚሊዮን ብሯ 1 ሚሊዮን ብሯ ተመልሶላታል። ኦርቶዶክሳውያኑ ግን ከአቡነ አብርሃም ጋር ከምናምን ጋር ይላሉ። ማናቸው እዛ ገዳሙን እንዴት ነው ከኦርቶዶክሳዊው ላይ ውጭ ካለው ገንዘቡን ሟጠው ዘርፈው እንዴት ቤተ ክርስቲያንን እርቃኗን ሊያስቀሯት እንዳሉ እኔ አየው። በቃ እኔ ተመለከትኩ፣ እኔ ሰጋው፣ ስጋቴን አጋለጥኳችሁ፣ አጋራኋችሁ። ስፈልግ ተቀበል፣ ካልተፈልግ አትቀበል። የራስ ደንታ፣ የራስ ጉዳይ ነው፣ የራስ ጉዳይ ነው። ይሄ ልጅ ሄዳችሁ የሁሉንም ማየት ትችላላችሁ፣ የሁሉንም መመልከት ትችላላችሁ። እልክለታለሁ። ከኔ ጋር ናችሁ? እስቲ አላችሁ? አለን አለን በሉ እስቲ። ሳላገኘው አልመለስም። የፈጀውን ይፍጅ። እኔ እልክልሃለሁ። እዚህ ውስጥ እገባለሁ ብዬ ስላላሰብኩ ነበረ። እልክልሃለሁ ወንድም አለ። አላችሁ? እኔ እነግርሃለሁ፣ እናንተ እንደፈለጋችሁ። እንዴት ጠፋኝ? በመድኃኒዓለም አንድ የሚሰድበኝ ልጅ ነበረ። እስቲ አምጣው። ባለፈው ሳምንት ያመጣኸው ልጅ፣ ባለፈው ሳምንት የላኩል ልጅ እስቲ ፈልገው። አንተም ማየት አለብን፣ ሁላችንም ማየት አለብን። አንድ ልጅ ነው፣ እንዴት እንዳመለጠኝ አላውቅም። የት እንዳለ ባለፈው ሳምንት አሳይተነዋል እና እሱን ልጅ እፈልገዋለሁ የገባው እስኪመጣ ድረስ ማለት ነው። ልኬልሃለሁ፣ ለአንተም ለራሱ ልኬልሃለሁ። እንዴት እንደምፈልገው ነው ይገባኝ። እሺ እንዴት ይጠፋል?
አግኝቼዋለሁ። ኦኬ ልኬልሃለሁ፣ አግኝቼዋለሁ። ለምን እንደሚመጡ ነው የምነግራችሁ። ማን ሲመጣ እኔ ጎጃሜ ነው አውቀዋለሁ፣ ትግሬ ነው አውቀዋለሁ፣ ምን ሊያደርግ እንደመጣ አውቀዋለሁ። ምንም ይሁን ምን እኮ የምናገለግለው አምላክ አለን ሁላችንም። አሁን ስለዚህ ነው እመጣላችሁ። ቆይ አንድ ያዝ አድርግልኝ፣ እደግምልሃለሁ። ሌላ አንድ ሰው ሰጣለሁ። የገባው ሰው ሲገባው ደግሞ የሚናገረውን መስማት ነው። እና አንድ ልጅ ደግሞ አንድ ሰው ካገኘው ይበቃኛል። ሲሰድበኝ የኖረ ሰው አሁን ሌላ ዓለም ውስጥ ገብቷል ማለት ነው። ይሄን ደግሞ ቀጥሎ ትሰማዋለህ፣ ቀጥሎ ታቀርባ። ይሄ ልጅ ሲሰድበኝ በእነ ሄኖክ ጉዳይ በምናምን በምን ሲሰድበኝ የኖረ ነው። ይሄ ሁለተኛው ማለት ነው። የመጀመሪያው ሰውዬ ግን የምትሉት ነው። እና እንቀጥላለን። ሂድ አሁን አሰማው ልጁን። ልክ እንደ አስቴር ነው የምንሰማው። የሚናገረውን እንስማ። ሂድ ቀጥል። ድምፅ ስጠው። ስሙ ሁላችሁም። ይሄ እንግዲህ አሁን ለሄኖክ ኃይሌ አግዞ ነው የሚያወራው። እናንተ የፊት ቅርጽ ተመልከቱ፣ ከንፈር ተመልከቱ፣ ጆሮ ተመልከቱ። ምን ሊሆን እንደሚችል ገምቱ። ይህን ሰው ገምቱት። ከዛ ቀጥል፣ አሰማው። እናንተ የሰውዬ ይቀማል እንዴ ወይንስ ሰንደል ምናምን ያጨ ሲሆን በጣም ገና ገባኝ። የሰው ልጅ እንዴት ነው በዚህ ልክ ጤነኛ አለመሆኑን የሚያረጋግጠው? በዚህ ልክ አንተ አውራ። እኔ ነው ከሌ ስራቸውን ይሰሩ ነው። አንተ አውራ። እኛ መስቀል አደባባይ ነጭ ለብሰን የአእላፋት ዝማሬ እናከብራለን። መቼስ በየኮንሰርቱ ከመጨፈር በየክለቡ በየመዳሪያው ቦታ ሰው ተገኝቶ ራሱን ከመጣል ዝሙት ከመስራት ነጭ ለብሶ የአእላፋት ዝማሬ መስቀል አደባባይ ማክበር በጣም የተሻለ ነው። እኔም አይነት አጀንዳ ይዘህ እንደምትመጣ ለሰው ምን ማስተላለፍ እንደምትፈልግ ግራ ነው የሚገባኝ። እኔ አንተ ብቻ አይደለም አንተን የሚከተሉ የአንተን ሀሳብ ይዘው መጥተው የሚያሽቃብጡ ሰዎች ራሱ ጤነኝነታቸው እጅግ በጣም ያጠራጠረኛል። በጣም ተመልከቱ። አሁን ይህም ብዙ ሰው ይልክልኛል። እንደውም ከዛ በኋላ 2-3 ስድብ አለው። አንቺ ዘመድኩን ምናምን እያለ በጣም አለው። በዚህ በቲክቶክ ስሙ ገብታችሁ ጊትር ጊር በሚለው ብትገቡ ማለት ነው። እና ብዙዎቹ ዘመዴ ሰውዬ ምናምን ማን ነው ብዬ እኔ ወፎቼን ሳሰማራ ስሙ ሶፎንያስ ገብረ መስቀል ነው የሚባለው ማለት ነው። ስሙ ሶፎንያስ ገብረ መስቀል ነው። ትግሬ ነው፣ ድብን ያለ ትግሬ ነው። እና የሰፈር ውስጥ ስሙ ደግሞ ናቲ ይባላል። ናቲ ነው የሚሉት። ከዚህም በፊት ደግሞ የበፊት ስሙ አዶናይ ይባል ነበር ማለት ነው። ልክ የጁንታው የወያኔ ጦርነት ሲነሳ ነው ስሙን ያስቀየረው። አሁን ስሙ በሚገርም ሁኔታ ተቀይሮለታል ማለት ነው። ዓመት ታስሮ ነው የተፈታው። የብልጽግና መንግስት መጥቶ ከቦት ወስዶ አስሮ የፈታው ማለት ነው። የቦሌ ቡልቡላ ሰው ነው። ቦሌ ቡልቡላ ነው የሚኖረው ማለት ነው። ሶፊ አሁን ስሙ ተቀይሯል። ይሄ ዓመት ታስሮ የተፈታ ነው። የት ነበረ? ካናዳ ሄዶ ነበር። ካናዳ ሄዶ በሴት ምክንያት ሳይቆይ ተመልሶ መጣ ነው የሚሉት ወፎቼ ማለት ነው። ተመልሶ መጣ። ከዛስ ከተፈታ በኋላ ከሄኖክ ኃይሌ ጋር የሚገርም ነገር ነው ያላቸው። የዚህ ሰው ስልክ ስትመለከቱት ከሄኖክ ኃይሌ ጋር ነው ያለው። እኔ ደግሞ አንድ ሰው 10 ካለ ጳጳስ ለምን የፈለገ ለምን አይሆንም ካለ እኔ የነኛ ነው ያ ከንፈሩ ደርቆ ነው አለ ካለ ማለት ነው። ከተፈታ በኋላ ከሄኖክ ኃይሌ ጋር ነው የሚኖረው። ምንድን ነው ያደረገው? ሄኖክ ኃይሌ ልክ ታስሮ እንደተፈታ ይሄ ልጅ ጠርቶ ቢዋይዲ የሚባል መኪና ገብቷል መሰለኝ ኢትዮጵያ ውስጥ። ቢዋይዲ መኪና ገዝቶ ነው የሰጠው።
ምን እንዲያደርግ እንትን እንዲሰራ አሉ። ምንድነው ይሄ ራይድ የሚባለውን እዚህ ኡበር ምናምን እንደምንለው ራይድ እንዲሰራ ነው የሰጠዋል። አሁን ምንድነው ዋና ስራው? ቲክቶክ ላይ ተቀምጦ ማለት ሲጀመር ወያኔ ሆነ። እኔን ብትወደኝ ይገርመኝ ነበር። ሄኖክስ በእናቱ ዘመዶች በኩል መጥቶ ምን ሊያደርግ እንደፈለገ አውቃለሁ። አንዳንዶቻችሁ መታችሁ ሄኖክ እኮ የሰሜን ሸዋ የመንዝ ምናምን ሰው ነው፣ መንዝ ናት እናቱ፣ እዚህ ሰሜን ሸዋ ናት እናቱ። አባቱን ንገሩኝ፣ አባቱ ማን ነው? እኔ ስለ አብርሃ ፋሚሊ እመጣበታለሁ በሰፊው ሌላ ቀን፣ አሁን አይደለም። አብርሃ ፋሚሊ ጎንደር፣ አስመራ፣ ኤርትራ፣ ትግራይ እና ሰሜን ሸዋ፣ ከዛ አዲስ አበባ፣ ከዛ ደግሞ እንዴት ወደ ካናዳና አሜሪካ፣ አውስትራሊያና አውሮፓ እንዴት እንዳለ አውቀዋለሁ። የአብርሃ ፋሚሊ ቤተ ክህነት ውስጥ አብርሃ ፋሚሊ ማህበረ ቅዱሳን ውስጥ የራሳቸውን ሰው እንኳን ቢያጡ እነ ብርሃኑ አድማስን እንዴት እንደያዙ እንዴት እንደሚነዷቸው መነጋገር እንችላለን። ብርሃኑ አድማስ እኔ ክፉ አታናግሩ። ይሁን ብቻ ይሁን፣ የፈለገ ነገር ይሁን። ለምንድን ነው ሄኖክ ኃይሌ የትኛው ትምህርቱ ነው? ሄኖክ ኃይሌ የትኛው ስብከቱ ነው? ምኑ ነው? እንዴት አድርገው ገፋፍተው እንዳመጡት ለምን እንዳዘጋጁት እኔ ነኝ የማውቀው። እኔ እኮ በፊታቸው የቆምኩ እኮ ነኝ። ብላክ ሊስት ውስጥ እኮ ያለው ነኝ እኔ። ቀሲስ ሳሙኤል፣ ቀሲስ ያሬድ ገብረመድህን እቤቱ ስላስተናገደኝ፣ ቀሲስ ሳሙኤል ከኔ እኩል ጉዳዩ ገብቶት እየተገተገ ስላለ እኛ እኮ ነን ብላክ ሊስት ውስጥ ገብተን የእግዚአብሔር ጥበቃ የእግዚአብሔር ቸርነት እንጂ መከራ የኢትዮጵያ መንግስት አይደለም እኔን ትቶኛል። ሄኖክ ኃይሌ የሚፈነቅለውን ድንጋይ የሚፈነቅለውን ጉድጓድ ብትመለከቱ ሌላ ነው የምትሉት። ሄኖክ ኃይሌ ግን አይደለም። ሄኖክ ኃይሌ ከብሔራዊ መረጃ ደህንነቱ ጋር እንዴት እንደሚሰራ ምን እንደሚያደርግ አሁን እዚህ ላይ ማውራት አያስፈልግም። ሚዲያ ተዘጋጅቶለት፣ መስቀል አደባባይ ተዘጋጅቶለት፣ ከዛ በኋላ ለኦርቶዶክስ አዝነው እነሱ ዝማሬ መደረግ አለበት፣ ጴንጤ ነጠላ ለብሶ እንዲሄድ በካቢኔ ደረጃ ተወስኖ ዘመድኩን እያበላሸበት ነው ተብሎ ሂድ ዘምር ዝለል። የኢትዮጵያ ቤተ ክርስቲያን አምላክ እውነት እግዚአብሔር የለም። እነ የኔታ እሸቱን የህዝብ ደም ነው የህዝብ ላብ ነው። ዛሬ ቪላ ቢሰሩ ዛሬ ቤት ቢሰሩ አረብ ሀገር ያገኟት ሚስቶት አይደለችም የሰራችው። ምን ያሰራችው? እድሜ ለነ ፓስተር ምህረት ደበበ፣ እድሜ አሜሪካ ላለው ሞኙ ላሜቦራ ህዝብ። እናንተ በዛ ሆናችሁ ዛሬ እዚህ ተጠቃቅሳችሁ የኢትዮጵያን ቤተ ክርስቲያን ዋጋ ለማስከፈል ሉክ። አሁን ይህንን ስል አመጡ የክስ መዓት ግን ቀላል ነው። ይጠይቀኛል ቴሌግራሙን እንትን ቲክቶኩን ለመዝጋት ነው። ምንም አትችሉም ማለት ነው። እዚህ መታ አሁን እህታችን አስቴር አለች። እኔ ልክ አንድ ሰው ሲነግር ማን ነው ይሄ ሰውዬ ነው ሳገኝ አገኘዋለሁ። ስንት 100 ሚሊዮን ብር ነው የተፈቀደለት ለሄኖክ። አሁን የአንድ ዲያቆን አለ የመላኩ ባወቀ ልጅ አሜሪካን ሀገር አለ ማህበረ ቅዱሳን ኤፍሬም እሸቴ ለማነማ እየሰገዱለት ያለ ከአንድ ጴንጤ ጋር ተከራክሯል ተብሎ ማስታወቂያ ተሰርቶለት ተዘጋጅቶ የተቀመጠ ልጅ ማለት ነው። ዛሬ ማህበረ ቅዱሳን ነው እሱን ላይ ለመሳል ላይ ለማውጣት እየታገለ ያለው ምህረት የሚባለው ልጅ። መመቻመቹ አሁን አይገለጥላችሁ። በሚገርም ሁኔታ እኮ አሁን የጻፈው መጽሐፍ ላይ ያደረገው መጽሐፍ ላይ ቤተ ክርስቲያን ያወገዘችውን መናፍቅ ቅዱስ ብሎ ሲያቀርብ እዛ የተቀመጡት የማህበረ ቅዱሳን ልጆች አንዳቸውም አልተቃወሙ። አመጣዋለሁ መጽሐፉን አውጥቼ አሳያቸዋለሁ ምን እያደረጉ እንዳለ። እነ ሄኖክ ኃይሌ እኮ አላፋት ዝማሬ ብለው መሐረና አብ የሚያቀርቡት ሰዎች ለምሳሌ ጎፋ ገብርኤል ከሆነ የሚያቀርቡት የጎፋ ገብርኤል ካህናት፣ የጎፋ ገብርኤል ዲያቆናት፣ የጎፋ ገብርኤል አለቃ አይደለም የሚያቀርቡት። ሄኖክ ኃይሌ አዘጋጅቷል ተተኪ ለነገ። ስለዚህ እነሱ የሄኖክ ኃይሌ ቲም ነው ሄዶ መሐረና አብ የሚለው። እውነት ውሸት ዋጋን ትከፍላለህ። አሁን እንደ ፋራ የሆንክ አሁን ምን ይመጣል ብለህ የተቀመጥ ካህን ጳጳስ በካልቾ በእርግጫ ተብለህ ጠብቀኝ።
ይመራል ዘመድኩን ብሎ ነበር ትላላችሁ። በቃ የመጣ ይምጣ። 52 ዓመት ሞልቶኛል። ከዚህ በኋላ ትርፉ መከራና ድካም ነው ብዬ ነው እየነገርኩ ያለሁት። አልተስማማም። አንተ ከኔ ይልቅ ቲክቶከሯን፣ ከኔ ይልቅ አርቲስቷን፣ ከኔ ይልቅ ሜካፓሞን፣ ከኔ ይልቅ ሌላውን ነው እየሰማ ያለው። መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ። የኢትዮጵያ ቤተክርስቲያን የተደገሰላት ድግስ እንዲህ በቀላል የምታየው አይደለም። ብልጽግና ለኢትዮጵያ ቤተክርስቲያን አዝኖ መስቀል ሲቀርብ ጥምቀት ሲቀርብ የሚያጨናንቀው ለማደፋፋት የሚሄዱትን ሰዎች የሚፈትሸው መከራ የሚያበላው ዛሬ ባንዲራ የሌለበት ሰንደቅ የሌለበት ለራሱ ለጴንጤ በሚመች ለካቶሊክ በሚመች ይቺ ኢትዮጵያ ማትታይበት ቤተክርስቲያን ከፍ ማትልበትን ጉባኤና ግርግር ለመደገፍ ትሄዳላችሁ። ምክንያታችሁ ደግሞ ሲያስጠላ ሲቀፍ፣ በተለይ ሊቃውንት የምትባሉት ማን ሊቃውንት እንዳደረጋችሁ መድኃኔዓለም ይወቅ። የዛለት ሰው ከሚጠጣ ከሚጨፍር ምናምን ማን ከለከለው? በማግስቱ አይጠጣም። ማን ልታስቆሙት ነው? በማግስቱ በቃ የዛለት ዘመረ፣ ከዛ በማግስቱ አይጠጣም። ሰካራም የጉባኤ አዘጋጆች ጠጮች አይደሉ? የጉባኤ አዘጋጆች ሰካራሞች አይደሉ? የቢራና የጊዮርጊስ ደጋፊዎች አይደሉ? የአርሰናልና የማንቸስተር ደጋፊዎች አይደሉ? ሲጨፍሩ ሲጠጡ ሲለጉ ግልሙትናቸውን ዝሙታቸውን ሲያቀላጥፉ አይደል የሚውሉት? እናንተ በቃ እንትን ናይት ክለብ እና ታዲያ ቤተ ክርስቲያን ነው እንጂ የሚሄደው፣ በየቤተ ክርስቲያኑ ሰው ሄዶ ነው እንጂ የሚዘምረው፣ ከካህናቱ ጋር ነው እንጂ የሚዘምረው። ከቅዱስ ያሬድ ነጥላችሁት አላፋት ዝማሬ ብላችሁ አእላፍ መከራ በኢትዮጵያ ላይ ለማምጣት ያመጣችሁ ዋጋችሁን ታገኛለች። ይህንን አስቴር በዳኔ መታ ዘመድኩን ንስሐ ግባ ትለኛለች። መሪያችንን አትናገረው። የጌታ ልደትን እንደ ሄኖክ ኃይሌ እንደ ፌስቲቫል ልናከብረው ይገባል። ሁላችንም ልንሳተፍ ይገባል። እንደ ሄኖክ ኃይሌ ወይኔ ዘመዴ ሄኖክ ኃይሌ ሄኖክ ኃይሌ አይደለም። እነ ሄኖክ ኃይሌ እኮ ካልኩሌሽን ሰሩ። ምንድን ነው ካልኩሌሽኑ? እንትን እንሂድ ምንድን ነው የዘመድኩን ኔትወርኩ ያለው የት ነው? በጣም የሚደግፉ ሰዎች ያሉ ሲያትል። ኦኬ ሲያትል እንሂድና እናዘጋጅ። እሺ አዘጋጁ። ሰምቻለሁ። አያገባኝም ዘንድሮ አልናገርም ብዬ እኔ ትቼዋለሁ። ዘንድሮ እኔ አያገባኝም፣ ምንም የምናገረው ነገር የለም። ይሄ ትቼዋለሁ። ሳሚ ነው እንደውም የተናገረው እዚህ ሲያትል ተዘጋጅቷል ብሎ ባክቶ ምናምን ብዬ እለፈው ብዬ አልኩት። አብረው ያሉትን መንግስትም ቦታ ሆኖ ሌላም ቦታ ሆኖ እኮ ሀገሪቷን የሚወዱ አሉ፣ ሴራውን የሚያከሽፉ ሰዎች አሉ። እኔ እኮ ጠንቋይ አልቀልብም ወይም ደግሞ ምናምን አይደለም። እኔ እኮ መረጃዎቼ የሚጨበጡ የሚያዙ ናቸው። አስቀድሞ የተዘጋጃችሁበትንም እናንተ ምን ብላችሁ አመጣሻ የሚነግሩኛሉ። ጴንጤዎች ሆነው ፓስተሮች ሆነው እኮ የታቀደ እቅድ የሚነግሩኛሉ። ለምሳሌ ደቡብ ነው ይሉና አማራ ላይ ያቀዱትን ይናገራሉ። ያ ሰው እኮ እናቱ አማራ ናት፣ ዘሩ አማራ ነው። ነገር ግን እዛ በመኖሩ በቃ ደቡብ ነው ኦሮሞ ነው ብለው ይፈርጃሉ። እነዛ ሰዎች መጥተው እኮ ሰነድ ነው የሚሰጡኝ። ሰነድ እናንተ ተደብቃችሁ መምከራችሁ ነው፣ ተደብቃችሁ ማውራታችሁ ነው። እግዚአብሔር እኔን ለዚህ ቀን ብሎ ጥሩ ቦታ አስቀምጦኛል። ገፋ አድርጎ ማለት ነው። ገፋ አድርጎ አስቀምጦኛል። ለዚህ ሲያትል ሄዱና አዘጋጁ። በኋላ በስንተኛው ቀን እኔ አለቃው ደወለልኝ። አለቃው አብሮ አደጌ ቀጨኔ መድኃኔዓለም ጓደኛዬ፣ ወንድሜ በአንድ መቅደስ ውስጥ የቀጨኔ መድኃኔዓለምን ሁሉም ደብሩን ይወዳል፣ ሁሉም እንትኑን ይወዳል። ደግሞ የቀጨኔ መድኃኔዓለም ልጆች የተለየ ነገር ነው ያለን። መድኃኔዓለም የሰራልን መድኃኔዓለም ያደረገልን የት እንዳደረሰ እናውቃለን። እሱ ሲያትል ሄዶ የበዓታ ለማርያም ቤተክርስቲያን አስተዳዳሪ ነው። እኔ ነኝ እንጂ ባክኜ የቀረሁት እና እሱን ነው እንግዲህ ይዘውት ቤተክርስቲያኑን ለማሰራት በሚል ሄኖክ ኃይሌ የአእላፋት ዝማሬ ይደረግበት ያሉት ማለት ነው። መጣና ዘመዴ እንደዚህ ነው የተባለው፣ ማስቆም እችላለሁ። እኔ እኮ ነገሩ የበረደ ያወቀ መስሎኝ ነው አለ። ኖ እንዳታስቀር፣ የመጡበት ምክንያት ገብቶኛል። ዝም ብላችሁ ሂዱ። እኔን ምን እንድን
እዛ ላይ እነ ሱራፌል ፖስተራቸው ወጥተዋል። ቀሲስ ሱራፌል፣ ሌሎቹም ካህናት ፖስተሮቸው ወጥተዋል። ሁሉም ማከብራቸው ናቸው። እነ ዳንኤል እና ከዘማሪ ወንደሰን በቀለ በኩል ወንደሰን በቀለ ብቻ ነው የኢትዮጵያ ቤተክርስቲያን መከራዋ ያልገባው የሀብታም አገልጋይ አሽቋላጭ